ይህ ፊልም በበድር ኦዲዮ ቪዥዋል ማዕከል አኢመተል ሁዳ ታላላቆቹ መሪዎች በሚል ርዕስ የታላቁን የሐዲስ ፈርጥ የኢማም ቡኻሪ የህይወት ታሪክ በአማርኛ ሰርቶ ሲያቀርብሎ ታላቅ ደስታ ይሰማዋል። በአላህ ፈቃድ በቅርቡ በዚሁ ርዕስ የተካተቱ ተከታታይ የፊልም ስራዎችን ማለትም የኢማም ሙስሊምንና የኢብን ተይሚያን የህይወት ታሪክ ፊልም በቀጣይነት ለማቅረብ ዝግጅቱን አጠናቋል። ከዚያ በኋላ በረሃ እየሄደ ሳለ ከዚያ በፊት ፊት ለፊት አግኝቶት የነበረው ድንገት አገኘ። ከዚያ አንተ ማን ነህ ሲል ጠየቀው። ከዚያ ያ ሰው እጆቹን ወደ ሰማይ አንስቶ እየበረረ ሄደ። ከዚያም በራሪፎችን ይዞ እየገደለና ሰዓት ውስጥም እየወረወረ እንደገደል ማሚቱ በሚያስተጋባ ድምፅ ሁለተኛ ወደ እኔ ዞረህ ብትመለከት ያን ቀን እገልሃለሁ ሰዓት ውስጥም ወረውረሃለሁ አለ። ያንን ጂኒ ያየው ከሆነ ምንድነው ማድረግ ያለብን? አፈር አይንህ ላይ አድርግ። ያኔ ሙሉ በሙሉ ካንተ ይርቃል። ጂኒ መጣብኝ። الله أكبر. الله بركة درجه لجا أحمد وندمهنم الله بركة درجه. በራሪ ወፎችን ይገላል ፈጽሙ። እኔም ማላየው እሱም ማያየኝ። የእስማኤል ልጅ አህመድ የእስማኤል ልጅ አህመድ አይደለህም እንዴ? አዎ። ምን ነበር ልል የፈለኩት? ምንድነው ረቢያ? ረቢያ ስታው አህመድ የእስማኤል ልጅ ይፈልግ ነበር። አይ እሷን ነበር የሚፈልግ ነበር። ተናገር ረቢያ። ማን ነው የእስማኤል ልጅ አህመድ የሚፈልገው? ረቢያ ስሜን እንዴት ልታውቀው ቻልክ? አንተ ራስህ ነው አሁን ስምህን የጠራኸው። እኔ መቼ ነው ያደረኩት? አሁን ነው ረቢያ፣ አሁን ነው። ከአሁን በፊትስ ምንድን ነበር ሰራ የነበረው? እኔ በምን አውቃለሁ? ግን እኔ አውቃለሁ። ሼዳኺሊ ዘንድ ነበር። ሼዳኺሊ? አዎ ሼዳኺሊ ጋር ነበር። አንተን እሳቸው ጋር እንደወስዱ ይፈልጋሉ። ሼዳኺሊ እኔን ፈለጉኝ? መሐመድ እስካሁን ተኝተሃል? ተነሳ እንጂ ልጄ ረፍዷል እኮ። ምንድነው ይሄ? መሐመድ ጂኒው ማን ነው እንደዚህ አይነ ላይ አፈር ያደረገው?
አንቺ የት ነው ያለሽው እናቴ? አፈሩን ከዓይንህ ላይ አራግፈው ያኔ ታይኛለህ። ጅኑ ሄዷል። አንተ ልጅ ይህን ተራ ወሬ ተው እንጂ እናቴ መኝ ጅኑ እኮ እዚሁ ነበር። አይ ልጄ የአላህ የቁርአን አንቀጽ አዘውትሮ የሚነበብበት ቤት ፈጽሞ ሰይጣን አይገባበትም። እናቴ የት ሄድሽብኝ? የኔ ልጅ እኔ እዚህ ፊት ለፊትህ ነኝ እኮ። ኧረ አትታይኝም። ምንድነው የምትለው? እንዳይሽ ፋኑስን አብሪው። ልጄ እውነትህን ነው አትይኝም? ነገርኩሽ እኮ ፋኑስን አብሪው። ጭሱ ክፍሉን ይሞላዋል። እኔ ግን አንቺን አላይሽም። ምንም ነገር አይታየኝም። ልጄ بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس صدق الله العظيم በጣም ጥሩ ልጆች ኡስታዝ የእስማኤል ልጅ አህመድ ውጭ ቆሟል እሱን አልነበረም ይፈልጉት አሁን ረቢዓ የእስማኤል ልጅ አህመድን አስገባው እንጂ አልহামዱሊላህ ግባ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እኔን እንደሚፈልጉኝ ረቢዓ ነግሮኝ ነበር ኡስታዝ ما شاء الله الله በረካ ያድርግ አባቴ እስማኤልን በጣም ተመስላለህ ሰዎች ግን ወንድሜ መሐመድ ከኔ በለጠ አባቱን ይመስላል ይላሉ ለአባቴ አላህ ይዘንለትና በጣም ትልቅ ሰው ነበር እሱ ከኢማሙ ማሊክ የተማረውን እኔ ከጁ ተምሬ ነበር ስማ አህመድ በአላህ ፍቃድ ዛሬ ወደ አንተ የላኩብህ ለአዲስ ጀማሪ ህፃናቶች የቁርአን ሂፍዝና የሐዲስ ትምህርት እንደሚጀምር ልነግርህ ነው አሃ ገባኝ ኡስታዝ ለዚያ ነው ወንድሜ መሐመድ የሚፈልጉት የአባትህን ዕዳ ለመመለስ ነዋ እርሶ በሚወስኑት ቀን ወንድሜን እልክልዎታለሁ በአላህ ፍቃድ ከነገ ወዲያ በአላህ ፍቃድ ኡስታዝ በአላህ ፍቃድ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بسم الله الرحمن الرحيم በዚህኛው የውሃ ጠብታ የቀኝ አይኑን 3 ጊዜ ይታጠባል የግራ አይኑን ደግሞ 5 ጊዜ ይታጠባል ምናልባት የአይኖቹ ብርሃን በድጋሚ ይመለስለት ይሆን ተስፋው የደከመ መሆኑን ልደብቅህ አልፈልግም ግን የቻለውን ያህል ጥረት እናደርግለታለን ያም ግዴታችን ነው አላህ በረካ ያድርጎት አንተ ሐኪም ይሄዱ እንግዲህ السلام عليكم وعليكم السلام ورحمة الله وبركاته يا رب عينو ملسلت يا رب عينو ملسلت يا ربي ለራስሽ ዘኝ እንጂ እናቴ የልጅ አይኑ ጠፋ እኮ አህመድ የልጅ አይኑ ጠፋ እናቴ ምንድነው የሚያስለቅስሽ ልጄ እኔ ፍቅር በአላህ ፈቃድ ብርሃኔ መለሰኝኛል ኢንሻአላህ መቼ ልጄ ብርሃኔን የወሰደብኝ ጂኒ ምንነቱን ያወቅን ቢሆን ኖሮ የአይኔን ብርሃን ልንመልሰው እንችል ነበር ይህንን መሰረቱ የለሽ ወሬ የነገረ ማን ነው መሐመድ እውነት እኮ ነው በፍጹም መሐመድ ፈጽሞ ውሸት ነው ጭብጥና መሰረት የለሽ ወሬ ነው መሐመድ አስተውል ሸይጣን ኢማን የወላበት ቤት ፈጽሞ አይገባም ተመልከት እንዴት ልመልከት እኚህ የሙጊራ የልጅና የኢብራሂም ልጅ የሆነው የአባታችን እስማኤል ኪታቦች ናቸው ከቁርአንና ከሐዲስ የሆኑና በእውቀት የተሞሉ ናቸው በእርሻ ስራ አልተጠመርኩ በሆን ኖሮ አነብልህ ነበር አንቺ አንብቢልኛ እናቴ በአላህ ፍቃድ አነብልሃለሁ እናቴ አይሆንም መሐመድ ጽሁፍ ወደሚማርበት ትምህርት ቤት መሄድ አለበት ሸዳኺልይም እሱን እንደሚፈልጉት ተናግረዋል አይሆንም እሳቸው ጋር አልሄድም ለምን ልጄ እሳቸው እኮ ረጅም አለንጋ ይዛሉ لا حول ولا قوة إلا بالله ለምንድን ነው ዱላ የምትፈራው መሐመድ አለንጋ እኮ ትምህርቱን በአግባቡ ወደሚያጠና ተማሪ አትዘረጋም
ልጅ አትፍራ ልጄ እኔ ቃል ገባልሃለሁ አንተ ፈጽሞ የተማርከውን አትረሳ ለምን የአይኑን ብርሃን እንዳጣ ታውቃላችሁ በሌሊት ጂኒ መጥቶ ብርሃኑ ይዞበት ጠፋ ከሱ ራቁ ጂኒ የመጣ እንደሆነ የእናንተንም አይን ያጠፋባችኋል አንተ ልጅ የታለ ለሼሁ ልሰጠው ያዘጋጀው ዳቦ እዚህ ነበር የት ጂኒ መጥቶ ይዞበት ጠፋ ጂኒ السلام عليكم ورحمة الله وبركاته ሼክ ዳኺሊ መጥተዋል وعليكم السلام ورحمة الله وبركاته ለምን ብቻህን ትቀመጣለህ አንተ ልጅ ዳቦ ይዞ አልመጣም አንተ ልጅ ለምን መልስ አትሰጥም እውር ነው ኡስታዝ لا حول ولا قوة إلا بالله ረቢያ ጥራው ቀረብ ይበል እንዳሉት ቶሎ በል ተነስ ሼኹ ይፈልጉሃል ተነስ መገረፍ ነው ምንም ዳቦ ይዘህ ስላልመጣ ይገርፈዋል ኡስታዝ አትግረፉኝ እባክዎትን እኔ ዳቦ አምጥቼ ነበር ከኔ ጋር ነበር ወይ ቸጉድ ማን ነው እኔ እንደምገርፈኝ ነገረ ወደ እኔ ቀረብ በል ልጄ ገረብ አትፍራ ስም ማን ነው መሐመድ የእስማኤል ልጅ አሁን እኔ ነኝ ተቀመጥ ልጄ ተቀመጥ ቁጭ በል ዛሬ በያሲን አንቀጽ እንጀምራለን እሷን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ለሁሉም ነገር ልብ አለው የቁርአን ልቡ ያሲን ነው ብለዋል ስለዚህም በቁርአኑ ልብ እንጀምራለን ما شاء الله لا قوة إلا بالله عندك زي بتشا كفيت تنبول بقاله مشمدر جالك አሁን እናቴ ኡስታዛችን አንድ ጊዜ ብቻ ነበር ያነበውልን ከመሆኑም ጋር ግን በቃል ሸመደድኩት ما شاء الله الله يكفتልህ ልጄ ኡስታዛችን እንደነገሩን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ለሁሉም ነገር ልብ አለው የቁርአን ልቡ ደግሞ ያሲን ነው ብለዋል ما شاء الله الله በረካ ያድርግ መሐመድ ነገር ግን ስለ ሐዲሱ ሰነድ ወይም ስለ ዘጋቢዎቹ አልነገሩም ስለ ሐዲሱ ሰነድና ስለ ዘጋቢዎቹ ስለ እነዚያ ከነብዩ ሰለላሁ ዐለይሂ ወሰለም ሰማን ብለው ስለሚያወሩ ሰዎች ማለት ነው አይ ስለዛ ምንም አልነገሩን እንዳ ከሆነ በአላህ ፈቃድ ነገ መጠየቅ ትችላለህ ኢንሻአላህ ለምንድን ነው የጠየቀኝ ልጄ የሐዲሱን ዘጋቢዎች ለማወቅ ፈልጌ ነው እስቲ ንገረኝ ካሁን በፊት ስለዚህ ጉዳይ ዕውቀቱ አለህ እንዴ ፈጽሞ የለኝም ኡስታዝ እሱ በማይረባ ነገር ጊዜ ያቃጥልብናል እሱን ተውት ኡስታዝ አንተ ልጅ ቁጭ በል ሳልፈቅድልህ ሌላ ንግግር እንዳትናገር ትምህርቱን እስካልጨረሱልን የዛሬን ዳቦ አልሰጡትም ረቢያ አምጣ አቤት ኡስታዝ እዚህ ነው
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عند فلكين እናታችን ነገረችኝ ምን ትፈልጋለህ ወንድሜ እባክህ ይህንን ኪታብ ታነብልኝ ዘንድ እማጸንሃለሁ ካሁን በፊትም ይህንን ፍላጎትህን ነግረኸኛል ነገር ግን እኔ ከእርሻ ቦታ ደክሜ ነው የምመለሰው ብዬ ነበር አንተም ይደክምሃል እናቴም ይደክመታል ታዲያ ለኔ ማን ያነብልኛል ኡስታዛችን ደግሞ ኪታቡን ነገ ይወስዱታል ይህ ኪታብ የሼህ ዳኺሊ ኪታብ ነው እንዴ አው ሰውኝ ነው የሚያነብልኝ ሰው ባገኘው ኪታቡ የኢብኑ ሙባረክ ኪታብ ነው ታነብልኛለህ በሚገባ አንተ አባቴ ያደራነህ እኮ በርግጥም ከመብቴ ያጓደልኩ እንዳልሆን እሰጋለሁ በል ሳነብልህ ስማ اللهم فرج الهم كاشف الغم مجيب دعوة المضطرين رحمن الدنيا والآخرة ورحيمهما أنت ترحمني ارحمني برحمة تغنيني بها رحمة من سواك يا رب دعاء እንድናደርግ ካዘዝከን ምላሽ እንደምትሰጠንም ቃል ገባህልን ልጅህን ፈውስልኝ አይኑን መልስልን የአይኖቹን ብርሃን መልስልን ያ ረብ العالمين ያ ረብ አንድ ጊዜ ብቻ ተነቦልህ በቃል ሸመደድከው አሁን ኡስታዝ ሱብሃንአላህ السلام عليكم وعليكم السلام ورحمة الله وبركاته يقبو يا سيد عباد ለአንድ ውር ልጅ ብለህ ልጄን ትገርፈዋለህ ልጅህ የተገረፈው ስራቱ ሰው ነው ልጄ መብቱን ሊወስድ ነበር የፈለገው እሱ ለዚህ ዕውቀት ጉዳይ የሌለው መሆኑን አታውቅም ምን እያልክ ነው የሰይድ አባት ነግደ ከዕውቀት ያብቃቀዋል ቶሎ በል ልጄ ቶሎ በል የኔ ንግድ ላንተ የተሻለ لا حول ولا قوة إلا بالله ليلى دابو قنسبن አጋጠመ ማየት ጀመርኩ ምን አይነህ በራ አሁን በልብህ ነው የምታይኝ ልጄ አረ ባይኖቼ ነው ማይሽ በልብህ ነው የምታይኝ ልጄ ባይኖቼ ነው ማይሽ እናቴ الحمد لله الحمد لله الحمد والشكر لك يا رب الحمد والشكر لك دعائي تقبلكኝ الحمد لله
አብሽሪ እናቴ ይሄ የሐጅ ወጫችን ነው አልহামዱሊላህ ማሻአላህ ላ ቁወተ ኢላ ቢላህ ከጌታዬ ጋር ያንን ወሳኝ የሆነ ግዴታዬን ሳልሞላ መገናኘት ይነፈራ ነበር አልহামዱሊላህ ለጉዞ መዘጋጀት ይኖርብናል መሐመድን ብትሆን አንተ በማትኖርበት ጊዜ ለጁማ ኹጥባ የሚሸፍንልህን ሰው መወሰን ይኖርብሃል በአላህ ችሎታ ያልከውን አድርጌያለሁ ምንጣፍ ለመግዛት ወደ ቡኻራ የሚሄዱ ብዛት ያላቸው ነጋዴዎች እንደነገሩኝ አንድ ስሙ ሙሐመድ ኢብኑ እስማኤል የሚባል ወጣት ከተማቸው ውስጥ ስሙ ጎልቶ ወጥቷል ወጣቱም በቃል ሽምደዳ ላይ ጠንካራ መረጃ በማቅረብ ላይ ብርቱ መሆኑን የቡኻራ ዑለማዎች በአዋቂነቱ ላይ ተስማሙበት መሆኑን ሰምቻለሁ ሌላው ቀርቶ ጠቅላላ የከተማ ነዋሪዎች የእሱን ኹጥባና ትምህርቱን ለመስማት ወደሚሰግድበት ቦታ የሚሄዱ መሆኑን ነግረውኛል ዑመር ኢብኑ ዘንጂ የዚህን ወጣት ጉዳይ እንድታጣራና ከዚያም ስትመለስ ስለሱ ሁሉም ትነግረን ዘንድ ወደ ቡኻራ እንድትጓዝ አንተን ከሰዎች መርጬሃለሁ ሼኻችኑ ይቅርታ ያድርጉልኝና ምክንያቱም ማወቅ እችላለሁ የምን ምክንያት ነው የምትለው ወደ ቡኻራ ምላክበት ምክንያት የመሐመድ ኢብኑ እስማኤልን ጉዳይ እንድታውቅ ነው ዑመር ለማለት የፈለገው ወሰለኝ አንተ አትናገር የዚህን አይነት ወጣት በእኛ ላይ ስሙን ጎልቶ መውጣቱን ያስከትለውን አደጋጠው የቡኻራውን ወጣት የመሰለ ሰው በእርሶ በኢማሙ መሐመድ ኢብኑ ያህያ ዙኽሊ ላይ አደጋ ያስከትላል ብዬ አላምንም አደጋው በእኛ ላይ አይደለም እንዲያውም በእናንተው ላይ ነው እንዴት ሼኻችን የነይሳቡር ነዋሪዎች የዲን ሊቃውንቶች ናቸው ሰዎች እውቀትን ፍለጋ ወደ ሀገራችን ይጎርፋሉ በዚህ አጋጣሚም ንግዱም ይጣጣፋል ያድጋል ነይሳቡር የምስራቁ ክፍል እንቁ ትሆናለች ነገር ግን የዚህ ቡኻሪ ኮከብ ከወጣና ስሙ ከገነነ ወደፊት ነይሳቡር ትተዋለች እውቀት እኮ ሀገር የለውም ሙስሊም የምለውን እንዳትቃረነኝ እማጸናሃለሁ አንተ በራስህ ከተማሪዎቼ ሁሉ በሽንደዳም ሆነ በእውቀት የላከው አንተ ነህ ያዘዝኩህን አድርግ የጉዞ ወጪን እሸፍናለሁ እንኳን ሀገሬ በሰላም መጣ ቡኻሪ ግባ መካ ከመጣሁበት ጊዜ ጀምሮ እርሱን ለማየት በጣም ጓጓ ነበር ለሐጅ ከመጡ ሰዎች መሃል ከአቡበክር ኢብኑ አብዱላህ ኢብኑ ዙበይር ሐዲስን ለመስማት የማይወድ አንድም ያለ አይመስለኝም አላህ በረካ ያድርግህ ልጄ ተቀመጥ እውቀትን ከእርሱ ለመማር ወዳለሁ አንቱ ሼኽ እኔ ማንኝና ነው እውቀትን የምሰጥህ ልጄ በስራ የምጠመድበት ጉዳይ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው እርሱ ደግሞ ከአባቱ የተወሰኑ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን መስማቱ አይቀርም عليه الصلاة والسلام ለምን ሐዲስ መረጥክ ቡኻሪ ጽሁፍ ትምህርት ቤት እያለሁ መጀመሪያ የሰማሁት ሐዲስ በሐዲሱ ዘጋቢዎች ላይ ችግር ነበረበት ሐዲስን የምትፈልግ ከሆነ ሰዎች ለሐዲሶቻቸው ማረጋገጫ መነሻ የሚያደርጓቸውን የወሊድ አባት አህመድ ኢብን አዝረቅይን ታገኛለህ ወደ ባግዳድም ብትጓዝ እዛ አህመድ ኢብን ሐንበል አሉ ወደ ግብጽም ብትጓዝ ሳዒድ ኢብን አቢ መርየም አሉ እነዚህ ለሐዲስ ዘጋቢዎች ቋሚ የሆኑ ህግጋቶችን አኑረዋል ሐዲስን ለመውሰድ ቅድመ መስፈርቶችንም ወስነዋል ጉዳዩ በእርግጥም እንደምትለው ከሆነ ግዴታ የነሱን ቅድመ መስፈርቶችና ያሰባሰቧቸውን ሐዲሶቻቸውን ማየት ይኖርብሃል ኢንሻአላህ አደርገዋለሁ ያሉትን አደርጋለሁ ኡስታዝ
السلام عليكم. وعليكم السلام ورحمة الله وبركاته. ስለማን ለማወቅ ፈልገህ ነው? ሙሐመድ ኢብኑ እስማኤል። እሱን ጽሑፍ ትምህርት ቤት ውስጥ የኔ ጓደኛ ነበር። በእሱም ምክንያት ነበር የዲን እውቀት መማሬን ትቼ ወደ ንግድ ይዞርኩት። በኪታቦች የተሞላ ካዝናን የወረሰ መሆኑንና ሁሌም ማዘውትሮ በማንበብ ላይ ጊዜውን እንደሚያሳልፍ ሰምቻለሁ። በቃል የመሸምደድ ጥንካሬውስ ምን ያህል ነው? እንደሱ የሚያፍዝ እንደሌለ ይናገራል። እኛን ብቻችንን ወደ ቡኻራ እንድንመለስ ልትተወን ነው? ለውቀት እኮ ነው እናቴ። መሐመድ ምን መሰለ፣ በእርግጥም እኮ ከታላላቅ የቡኻራ የድል ሊቃውንቶችም እጅ እኮ ተምረሃል። ሁሉም የታላቁ መድረሳ ሼህ ትሆን ዘንድ ፈቅደዋል። ከልጅነቴ ጀምሮ የማስበው በአጠቃላይ ሙስሊሞችን በሙሉ የሚመለከት ታላቅና ወሳኝ ጉዳይ ነው። አውቃለሁ ወንድሜ፣ ፍላጎቴ ትክክለኛነታቸው የተረጋገጡ ሐዲሶችን ነው። አሁን አህመድ፣ የነብዩ ሱና ከተከበረው ቁርአን በኋላ በእስልምና ሃይማኖት ሁለተኛው መሰረት ነው። ለሸሪዓዊና ለሸሪዓዊ ህግጋቱ መዘውተሪያ፣ የዲኑ መሰረታዊ ምንጭ፣ የንግግሩ ዓላማ መድረሻ አላህ አድርጎታል። በነብዩ ሱና መስራት ከተከበረው ቁርአን ጎን ለጎን ከሰዎች ግዴታዎች ውስጥ አንዱ ግዴታ ነው። ታላቁ ጌታችን በተከበረው ቁርአን ውስጥ እንደተናገረው ነብዩ ያመጣላችሁን ያዙ፣ ከሱ የከለከላችሁን ነገር ተከልከሉ ይላል። አሁንም ታላቁ ጌታ በሱረቱ ኒሳ መልእክተኛውን የታዘዘ በእርግጥም አላህን ታዘዘ፣ ከዚህ ወደ ኋላ የዞረ አንተም በእነሱ ላይ ጠባቂ አድርገን አላክንህም ይላል። የተከበረውን የነብዩን ሱና መሰብሰቢያና ትክክለኛነቱንም የማረጋገጫ ጊዜው የደረሰ ይመስለኛል አህመድ። ታዲያ በዚህ ምክንያት በዚህ በተከበረችው መካ ውስጥ መኖርን ታስባለህ? እኔ እዚህ ለረጅም ጊዜ መኖርን አላስብም አህመድ። ነገር ግን በአላህ ሱብሓነሁ ወተዓላ ፍቃድ ወደ መዲነተል ሙነወራ፣ ወደ ባግዳድ፣ ወደ ደማስቆ፣ ወደ ግብጽ፣ ወደ ተቀሩት እስላማዊ ከተሞችም የተከበረውን የነብዩን ሐዲስ ለማጥናት ይሄዳሉ። ነገር ግን ጉዞ ረጅም ነው ወንድሜ፣ ብዙ ገንዘብ ያስፈልጋል። በዚህ ጉዳይማ ብዙ አታስብ። በዚህ ጉዳይ ላይ አታስብ? እንዴት? በአላህ ፍቃድ ትንሽ ይበቃኛል። አህመድ ተው ያሻውን ያድርግ። አላህ በእርግጥም ከብዙ ሰዎች ባለ የሽምደዳ ጥንካሬና መልካም ግንዛቤ አብልጦታል። በዚህ ደግሞ ሙስሊሞችን ይጠቅምበታል። ንገረኝ ዑመር፣ ምን አገኘ? በእውቀቱ ሁሉም ተስማምተውበታል፣ ምን ጥቂቶች ሲቀሩ። እነዚህ ጥቂቶች ከዑለማዎች ናቸው? አይደሉም። እሱ ጋር ተቀመጥክም እንዴ? ወደ ሐጅ መጓዙን ነገሩኝ። ወደ ሐጅ? እንደዚያማ ከሆነ እውቀቱን ይዞ ከቡኻራ ወጣ ማለት ነው። ይህ ነው እንደሚያስፈሩት ኡስታዝ? መውጣቱ ሰዎች በዙሪያው እንዲሰባሰቡ ያደርጋቸዋል። ንግግሩንም እውነት ነው ይላሉ። ፈተና እናዘጋጀለታለና። አሃ፣ ሐሳቡ ችግር የለው። ነገር ግን ያ ሊከሰት አይችልም። በሙስሊሙ ማህበረሰብ ዑለማዎች የእሱ ጉዳይና እውቀቱ ካልታወቀ በስተቀር ሊሆን አይችልም። በእርግጥም የተመረጡ የግብፅ ዑለማዎችን ሰብስቤልሃለሁ። ሁሉም የሐጅን ተግባር ለማከናወን የመጡ ናቸው። የነብዩን ሐዲስ መሰብሰብን በተመለከተ ያንተን ንግግር ለመስማት ሁሉም ጓግተዋል ሰለላሁ ዐለይሂ ወሰለም። አላህ በረካ ያድርጉት ሸኻችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሰው ስለሱ የነገርኳችሁ የኢስማኤል ልጅ መሐመድ ቡኻሪ ነው። ተቀመጥ መሐመድ። ዑለሞች ባሉበት ቦታ ቀድሜ ልቀመጥ አይገባኝም። አላህ በረካ ያድርግ። ተቀመጥና ልታደርግ ያሰብከውን ነገር እስቲ ንገረን። ተቀመጡ። ሁላችሁም እንደምታውቁት የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች በሰሃቦቻቸው ዘመንም ሆነ በታላላቅ የሰሃባ ተከታዮቻቸው ዘመን በቅደም ተከተል አልተዘገቡም። ያም የሆነው ከተከበረው ቁርአን ጋር እንዳይደባለቅ በመፍራት ነበር። በሁለተኛ ደረጃ የአላህ ውዴታ በእነሱ ላይ ይሁንና
ጠንካራ በሆነ የቃል ሽምደዳ የተካኑ ነበሩ። ከዚያ በመጨረሻዎቹ የታቢዒዮች ዘመን ሐዲሶችን መመዝገብ ተጀመረ። ያም የኸዋሪጆች እና የራፊዳ ተከታዮች ከበዙ በኋላ ነው። በመጀመሪያ ያንን የሰበሰቡት ሩበይዕ ኢብኑ ሱበይህና ሰዒድ ኢብኑ አቢ አሩባህ ነበሩ። ከነሱ በኋላ ኢማሙ ማሊክ መጡ። ሙወጣዕ የተባለውንም ኪታብ ደረሱ። ለሂጃዝ ሰዎችም ጠንካራ የሆኑ ሐዲሶችን መረጡላቸው። በውስጡም የሰሓባዎችን ንግግርና የታቢዒዮችን ፈትዋ አካተቱበት። ከዚያ በኋላ አውዛዒ፣ ሱፊያን አልሰውሪና የተቀሩትም መጡ። ከዚያ በኋላ ዑለማዎች ለሐዲስ ሙያ ተለይተው ይወጡለት ጀመር፣ ሐዲስን ለመዘገብ ብቻ። እኔም በአላህ ችሮታና እገዛ አብዛኞቹን ኪታቦቻቸውን ተመልክቻቸዋለሁ። በውስጣቸውም ማሳመሪያና ማስተካከያ የሚፈልጉ ሐዲሶችን አግኝቼባቸዋለሁ። ትክክለኛ የሆኑ ሐዲሶችን ብቻ ለመዘገብ ያነሳሳኝ ይህ ነው። የመጀመሪያዎቹ ዑለማዎች በሐዲሱ ሰንሰለት ላይ ያሉት ዘጋቢዎች ቁጥራቸው አናሳ በመሆኑ ላይ ያተኮሩ እንደነበረና ያም የሐዲሱን ትክክለኛነት ለማረጋገጥ እንደሚጠቅም እናውቃለን። በተጨማሪም ያንኑ ሐዲስ ከሌሎቹ ሰሃባዎች በተደጋጋሚ መወራቱን የዘገባውን ትክክለኛነት ለማረጋገጥ ይውላል። በተጨማሪም ሐዲሱ በሌሎች ብዙ ዘጋቢዎች በተመሳሳይ ሁኔታ የተደጋገመ ከሆነ ሐዲሱ የበለጠ ይረጋገጣል። እንደዚያ ከሆነ አንተ የምታደርገው አዲስ ነገር ምንድነው? በመጀመሪያ የሐዲሱ ዘጋቢዎች ትክክለኛነት ከተረጋገጠ በኋላ ሐዲሱ መረጋገጥ ይኖርበታል። ምናልባት ሐዲሱ ላይ ድብቅ ነገር ይኖርበትና ሐዲሱን ሊያዳክመው ይችላል፣ ምንም እንኳን ሐዲሱ ላዩን ሲታይ ጠንካራ ቢመስልም። ነገር ግን ይሄ አንተም በጣም ያስቸግራል። የእውቀት ባለቤቶችን ደጋግሞ መጠየቅን ይፈልጋል። በሁለተኛ ደረጃስ ቡኻሪ? በሁለተኛ ደረጃ ሙስኒድ ማለት ሐዲሱን በሰነድ የሚያወራ ማለት ነው። ስለዚህ እውቀቱ ኖሮም አልኖሮም ያንን ማውራት ብቻም ይሁን ያው ነው። የዘጋቢዎቹን ትክክለኛነትና የዘጋቢዎችን ስም ለመለየት በአላህ ፍቃድ ቆርጫለሁ። ብዙ ቁጥር ባላቸው ዘጋቢዎች የተወራን ሐዲስ ወስዳለሁ። ምክንያቱም ሁሉም ተመካክረው ዋሹ ለማለት ስለማይቻል ከዘመኑ መራቅ ወይም ከቦታ ርቀቱ አንፃር። ይህማ ከሆነ ወደ ተለያዩ ሙስሊም ሀገራት ለመጓዝ ታስባለህ ማለት ነው? በአላህ ፍቃድ አስቤያለሁ። ከኪታቦች ሳይሆን ከሰዎች ሐዲስን ለመሰብሰብ ታስባለህን? በሰሃቦች ደረጃ 3 ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ወሰደን ብለው አንድን ሐዲስ ቢያወሩ እነዚህ 3 ሰሃቦች በአነስተኛ ደረጃ እያንዳንዳቸው ለ3 ታቢዒዮች ሐዲሱን ማስተላለፋቸው አይቀሬ ነው። ከታቢዒዮች ያወሩት 9 ይሆኑ ማለት ነው። እነዚህ 9 ታቢዒዮች ደግሞ እያንዳንዳቸው ለ3 ተከታዮቻቸው ሐዲሱን ያወራሉ። ይህ ከሆነ በ27 መንገዶች ሐዲሱ ተረጋገጠ ማለት ነው። ይህ ስራ ሲጠናቀቅ ከሰዎች ሁሉ የተሻልክ ትሆናለህ። ታዲያ በዚህ ተግባርህ ዱንያን ወደ ኋላ አሽቀንጥረ መጣልህን፣ ምግብህን ኪታብ ማድረግህን፣ የሌሊት ቆይታህን ለዚህ ስራ የሰጠህ መሆንህን፣ እረፍትህን የሰራሁን መከለሻ ማድረግህን፣ መኝታህንም እረፍት ማድረግህን እወቅ። በአነስተኛ ሰነድ የነብዩ ሐዲስ ላይ ለመድረስ የሚያጋጥም ጭንቀት እረፍት ነው። የምፈልገውን ሳላገኝ እረፍት ማግኘቴ ደግሞ እድለቢስነትና ጥሜት ነው። ትልቅነትን ይፈልጋል። ታዲያ ለምን የከተማዋን አስተዳዳሪነት አልፈለገም? ከጥርጣሬ ውስጥ ከፊሉ ወንጀል ነው ታላቁ ሼኻችን። አይደለም ሙስሊም። የቡኻሪ በእውነቱ እውቀትን የሚፈልግ ቢሆን ኖሮ እዚህ ወደ እኔ በመጣና የእኔንም ትምህርት በተካፈለ። ነገር ግን ኩራትን የከለከለው። ምናልባት ማንም ወደ እርሱ አልጠቆመውም ይሆናል። አይደለም ሙስሊም። ዑለማዎች በሙሉ የዙህሪን ደረጃ ያውቃሉ።
ስማ ዑመር፣ በቁርአን አፈጣጠር ጉዳይ ላይ ያንን ሰው እንዲፈትነው ወደ ሙእሚኖች መሪ ሙዕተሲምን እልክሃለሁ። እሱ በቁርአን ጉዳይ በደንብ አድርጎ ይፈትነዋል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ከእናንተ አንደኛችሁ ወደ ኢማሙ አሕመድ ኢብኑ ሐንበል ቤት የሚወስደውን መንገድ ሊመራኝ ይችላል? እንግዳ ትመስላለህ። ኢማሙን መጥፎ ነገር አጋጥሟቸዋልን? እንዲታሰሩ መታዘዙን አታውቅም እንዴ? ያንን አውቃለሁ። ነገር ግን ሙዕተሲም ነፃ ያወጣቸው መሆኑን ሰምቻለሁ። ግን መስጊድ መሄድን ከልክሏቸው በቤታቸው ተቀምጠዋል። لا حول ولا قوة إلا بالله. ይህ በአሕመድ ኢብኑ ሐንበል ላይ እንዴት ይደረጋል? ፈተናው የጀመረው ማሙን አላህ ይዘንለትና ዑለማዎችን በቁርአን አፈጣጠር ላይ ለመፈተን ሲወስን ነው። ምክንያቱም አሕመድ ኢብኑ ሐንበል ቁርአን ፍጡር ነው የሚለውን አባባል ተቃውሞ ነበር። ቁርአን የአላህ ንግግር ነው፣ ጥንታዊና ጅማሬም የሌለው ነው አሉ። ሙዕተሲምም እንዲታሰሩና እንዲቀጡ ወሰነባቸው። በአላህ ይሁንብኝ፣ ይህ ለሙስሊሞች በሙሉ ፈተና ነው። የእውቀት ባለቤት ትመስላለህ። የሙዕተሲምን ንግግር በተመለከተ የተከበረው ቁርአን አላህ የሰው ልጆችን፣ በራሪ ወፎችን፣ አጠቃላይ በከውኑ ውስጥ ያሉትን እንደፈጠረ ሁሉ የተፈጠረ ነው የሚለውን አባባል እንዴት ታየዋለህ? ቁርአን የአላህ ንግግር ነው። የአላህ ንግግር ደግሞ ከባህሪያቱ አንዱ ባህሪ ነው። ባህሪያቱ ጥንታዊ ናቸው። መጀመሪያም ሆነ መጨረሻም የላቸውም። ኢማሙ አሕመድ እንደተናገሩት ትናገራለህ። ለመሆኑ ስምህ ማን ነው? ሙሐመድ ኢብን ኢስማዒል። ከየት ሀገር ነው የመጣኸው? ከቡኻራ። በአላህ እምላለሁ እኛ ለዚህ አቋም እንፈራልሃለን። ለሚጠይቅ ጥያቄ ፈጽሞ በዚህ መልኩ አትመልስ። ሙዕተሲም ይህንን ፈተና አልከለከለምን? ና የኢማሙን ቤት እኔ እመራሃለሁ። የዙህሊ ሁኔታ እንዴት ነው አንተዬ? ደህና ናቸው። ለረጅም ዓመታት ወደ ባግዳድ አልመጡ። የእድሜ ጉዳይ ነው ጌታዬ። لا حول ولا قوة إلا بالله. ሌላው ቀርቶ ለፈጅር ሰላት መውጣት አይችሉም። እንደዚያ ከሆነ ማን ነው እሳቸውን የሚተካው? ከኔሳቡር ነዋሪዎች ሁሉ የላቀውና በእውቀቱ ከሁሉም የበለጠው ከኔሳቡር ሰዎች በላጩ ማን ነው እሱ? ስሙ ሙስሊም የሚባል ወጣት ነው። ስለ ቡኻሪይስ ምን ይላል? እውነታውን ይሻሉ ጌታዬ። ከእሷ ውጭ ምንም አልሻም ዑመር። ስለ እውቀቱና ስለ ቁጥብነቱ ሰምቻለሁ። የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች በማሰባሰብ ላይ መሆኑን የሚያረጋግጡ አንዳንድ ወሬዎችም ደርሰውኛል ማለት ይችላለሁ። ዐለይሂ ሰላቱ ወሰላም። ያንንም የሚያደርገው ከምንጩ ነው። ንዑስ አርስቶችን በመስጠትና በመከፋፈል ላይ እንደሚያተኩር፣ ከዛም ከሁሉም የበለጠ ትክክል የሚሆነውን እንደሚመርጥ፣ ቅንጣት ታህል ጥርጣሬ ያለበትን ሐዲስ ደግሞ በፍጹም እንደማይቀበል ሰምቻለሁ። ታላቅ ስራ ነው። ነገር ግን ኢማሙ ዙህሊ የቡኻሪ ማንነት ገኖ የወጣ እንደሆነ በዑለማዎች መሃል ያላቸው ክብር እንዳይጠፋባቸው ይሰጋሉ። ለዙህሊ ንገራቸው፣ ለቡኻሪ የምናዘጋጅለት ፈተና ከቁርአን አፈጣጠር ፈተና የከበደ ነው። ከሂጃዝ ዑለማዎች የመጡልኝ እነዚህ ደብዳቤዎች ሁሉም ስላንተ ይናገራሉ። ስለኔ? አሁን ለመስራት ባሰብከው ጉዳይ ሁሉም ያዝኑልሃል። ከእርሱ ለመማር ነው የመጣሁት። ምክሬን የምትሻ ከሆነ እሰጥሃለሁ። እውቀት ከሆነ ግን አንተ ባለቤቱ ነህ።
አንተው ዘንድ አለ። አላህ ከዚህ ይጠብቀኝ ሸኻችን። እርሶ የዘመኑ አዋቂ ኖት እኮ። ከመብቴ በላይ አትስጠኝ። ያደረኩት ጥረት እንጂ ሌላ አይደለም። የጠራውና የላቀውን አላህን የምጠይቀው ስህተቴንና መርሳቴን እንዲምርልኝ። አሁን ስለኔ ጉዳይ ተውና ልታደርገው ያሰብከውን ንገረኝ። የወደድከውን ህግጋትና የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች ልትዘግብ ስለመሆኑ ንገረኝ። ሰለላሁ ዐለይሂ ወሰለም ነገሩን ሁሉ ዘርዝሬ ነግሮታለሁ ኡስታዝ። አሚረል ሙእሚኒን ከኛ ምን እንደሚፈልጉ ልናውቅ እንሻለን። የዚህን የቡኻሪ ጉዳይ እውነታውን ይሻሉ። እንዴት? እናንተ ዑለማዎች ናቸው። ምላሽ የሌላቸውን ጥያቄዎች በመጠየቅ የበለጣችሁ አዋቂዎች ናቸው። የቡኻሪ የመሸምደድ ችሎታ ጠንካራ መሆኑን ሰምተናል። ይህ ሰው በዑለማዎች መካከል እንደ መብረቅ ፍጥነት ታዋቂ ሆኗል። ከኔ ጋር አይደላችሁም እንዴ? ትክክል ነው። ሁሉም ዑለማዎች ቡኻሪ ያገኘውን ይህንን መሰል ታዋቂነት ይመኛሉ። የእሱ ምክንያቱን ግን አላወቅንለትም። ምናልባትም ምክንያቱ ያ የሚያካበውና የሚቀድመው ጠንካራ የህፍዝ ችሎታውና ሰፊ ዕውቀቱ ይሆናል ብዬ ገምታለሁ። ታዲያ የህፍዝ ችሎታው እንደዚያ ጠንካራ ከሆነ ለኛ መግቢያችን ይሆናል። እንዴት? 10 የሐዲስ ዘጋቢዎችን እንመርጣለን። ለእያንዳንዱ ሰው 10 ሐዲሶች ማለት ነው። ያም ማለት 100 ሐዲሶችን እንሰበስብለታለን ማለት ሲሆን ዘገባውንና ዘጋቢዎችን እናቀያየርበታለን። የዚህን ሐዲስ ዘገባ በሌላ ዘጋቢ እናደርግበታለን። የሌላኛውን ዘጋቢ ደግሞ ለዚህኛው ሐዲስ እንቀይረዋለን። ድንቅ የሆነ ሐሳብ ነው። የትኛውን ጎበዝ ዓሊም ፍጹም ሊቋቋመው የማይችለው ፈተና ነው። አሃ እንግዲያውስ ይህን ፈተና እንደምንፈትነው ለሙእሚኖች መሪ ሙዕተሲም ነገሯቸው። ሰላዮቻችን ቡኻሪ ኢማሙ አህመድ ጋር በእንግድነት ማረፉን ነግረውናል። ማንኛውም ሐዲስ የጎመን ዘር ፍሬ የምታህል እንኳን ጥርጣሬ የሚኖርበት ከሆነ ወደፊት ሙሉ ለሙሉ አልወስደውም፣ ከኔ አርቀዋለሁ። አንድን ሰው ከአንዱ የሷሃባ ተከታይ የሰማውን ሐዲስ ቢያወራልህና እሱን በህይወት ያላገኘው ከሆነስ ምን ታደርጋለህ? ሐዲሱ ከአንድ ሰው ብቻ ከተወራ ወይንም በአንድ ቦታና ዘመን የተሰባሰቡ ከሆኑ በሁለት ሰዎች የተወራም ቢሆን ፈጽሞ አልወስደውም። ለምን? ምናልባትም በመካከላቸው በአንድ ነገር ሊስማሙ ይችላሉ። የበለጠ ትክክል የሚሆነው አንድን የሐዲስ ዘገባ ከየመን ሰዎች፣ ከሻም ሰዎች፣ ከግብጽ ሰዎች እንዲሁም ከባግዳድ ሰዎች መውሰድ ነው። ያንን ያደረግክ ከሆነማ መሐመድ ከረሱል ሰለላሁ ዐለይሂ ወሰለም ንግግሮች ውስጥ ከትክክለኛ ሁሉ ትክክለኛ የሆኑ ሐዲሶችን የሰበሰብክ፣ የነብዩን ሱና ሕያው ያደረግክ፣ ከነብዩ ሱና ያልሆነና የማይገቡ ነገሮችን ያራክ ሰው ያለ ጥርጥር ትሆናለህ። ልጅ ሆይ እኔ ለዚህ እጅግ አድካሚ ስራህና ለምትቸገርበትም ስቃይ ጭምር አዝንልሃለሁ። የእኔ እርሶን መጎብኘት የስቃይ ምክንያት እንዳይሆንብዎ እመኛለሁ። ይህንን አትበል። ብዙ ስቃዮችን አሳልፌያለሁ። ነገር ግን አላህን ሱብሓነሁ ወተዓላ የምጠይቀው በተቃራኒው ያንተን መጎብኘት ባንተ ላይ የምትፈልገውን ከማድረግ የሚከለክልህ የስቃይ ምክንያት እንዳይሆን። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ምንድነው ጉዳያችሁን? መዘየር ትሻላችሁን? ቡኻሪ ወደ እርሶ መምጣቱን አውቀናል። ቡኻሪ? አሁን መሐመድ ኢብኑ ኢስማዒል እዚህ እርሶ ዘንድ ነው ያለው ይላሉ። ያንን ማን ነገራችሁ? ሸኻችን ይቅርታ፣ ይኸውን የፊት ለፊታችሁ ነኝ። መሐመድ ኢብኑ ኢስማዒል አልቡኻሪ አንተ ነህ? አሁን የመጣ ነው የሽምደዳ ችሎታን ጥንካሬና የእውቀትን ስፋት የሚያመላክት ፈተና ልናዘጋጅልህ ፈልገን ልንሰማህ ነው የመጣ ነው። ማዕሙን የጀመረው ፈተና ቁርአን የተፈጠረ ነው ወይስ ጥንታዊ? አይደለም፣ ማዕሙን ሞቷል፣ ፈተናውም ሞቷል። ነገር ግን እኛ ከዚህ የበለጠ ፈተና ነው
ላንተ የምናዘጋጅልህ። ወንድሞቼ እዚህ ፈተና ጥቅሙ ምንድነው? ታዋቂ የሆነበትን የሽምደዳ ጥንካሬ ቁርጥ ባለ መረጃ ፈትነን እርግጠኛ እንድንሆን ነው። ወንድሞቼ በአንዲት ዘገባ ወይም ዘጋቢዎች እንኳን ሳይሳሳት ሙሉ ሰነድ ኪታቤ ውስጥ የዘገብኳቸውን የረሱል ሰለላሁ ዐለይሂ ወሰለም ንግግሮች ከጥቂት ደቂቃዎች በፊት አሰምቶኛል። አንድም እንኳን ሳይሳሳት። ሰዎች በተሰበሰቡበት ፊት በራሳችን እንፈትነዋለን። ይህች ከበስተኋላዋ ምንም ጥቅም የሌለባት ተንኮል ናት። ተዋቸው፣ የፈለጉትን ያዘጋጁልን። ፈተና እኮ ከባድና አስቸጋሪ ነው ብሩሪ። ፈተና ነው። እኛ ለአላህ ምስጋና ይግባውና ለፈተና አንንቀጠቀጥም። የኃያልነትና የአሸናፊነት ባለቤት የሆነው አላህ ቢስሚላሂር ረህማኒር ረሂም። አላህና መላእክቶቹ በነብዩ ላይ ሰላት ያወርዳሉ። እናንተ ያመናችሁ ሆይ በነብዩ ላይ ሰላትና ሰላምን አውርዱ ይላል። ምናልባትም በነብዩ ሰለላሁ ዐለይሂ ወሰለም ላይ የተሻለው ሰላትና ሰላም ተሸሁድ ላይ የመጣው ነው። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى إبراهيم اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى إبراهيم في العالمين إنك حميد مجيد اللهم صل وسلم وبارك على سيدنا مولانا محمد وعلى آله بقدر حبك فيه وبجهلي فبجعلنا ما نحن فيه اللهم صل وسلم وبارك على سيدنا محمد وعلى آله عدد كمال الله وكما يليق بكماله اللهم صل وسلم وبارك على سيدنا محمد وعلى آله وأصحابه عدد كمال الله وكما يليق بكماله الله وي أنت وستاوي مسترين مهنا وجاي مانتين توقعله سببين تقبلين قدينم توقعله النا يتأيكم مستين وستي اللون توقعله وانجلين مارلين وستي اللون توقعله الله وي تبقين الله وي لني هنا لنجيبني لا يتهون بين نبيون دالوت ቢስሚላሂር ረህማኒር ረሂም በሱም እንታገዛለን። ሰላትና ሰላም በመልእክተኞች መደምደሚያ በነቢያችን ላይ እንዲሁም በአጠቃላይ በነቢዩ ቤተሰቦቻቸውና ባልደረቦቻቸው ላይ ይሁን። ከዚህ በማስከተል ወንድሞቼ ሆይ የመሐመድ ኢብኑ ኢስማኤል ቡኻሪ መፈተኛው ጊዜ ደርሷል። الله يوددلاቸውና ከኢብኑ አባስ ነው ብለህ ያወራኸው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በደል የቂያማ ቀን ድርብርብ ጨለማ ነው የሚሉበት ዘገባ ሐዲሱ ከኢብኑ ዑመር እንጂ ከኢብኑ አባስ አይደለም። ቅድም የጠቀሳችሁ ደግሞ ሙስሊም የሌላው ሙስሊም ወንድም ነው አይበድለውም ለጠላትም አሳልፎ አይሰጠውም የሚለው ሐዲስ ከአቢ ሰዒድን አልኹድሪ የተገኘ ነው። የተቀረው የሐዲሱ ቃል የጓደኛ ሐዲስ ውስጥ መጥቷል። ከአቢ ራቢህ ያለውን ንግግር በማስወገድ አቡ ሁረይራ ረዲየላሁ ዐንሁ ከነቢዩ ሰለላሁ ዐለይሂ ወሰለም እንደዘገቡት በወንድሙ ጉዳይ ላይ የሆነ አላህ በሱ ጉዳይ ላይ ይሆንለታል ይላል። እናንተ የተከበራችሁ ዑለማዎች ከአቢ ሰዒድን አልኹድሪ የተወራው ሐዲስ ቃል በቃል እንደዚህ ነው። ሙስሊም የሙስሊም ወንድም ነው አይበድለውም ለጠላት አሳልፎ አይሰጠውም በወንድሙ ጉዳይ ላይ የሆነ አላህ በሱ ጉዳይ ላይ ይሆንለታል። ከአንድ ሙስሊም አንድን ጭንቅ ያስወገደ የቂያማ ቀን ከጭንቀቶቹ አንዱን ጭንቀት ያስወግድለታል። የአንድ ሙስሊም ነውር የደበቀ
አላህ የቂያማ ቀን ኖሩን ይደብቅለታል። አንተ ካወራሃቸው 10 ሐዲሶች ውስጥ በአምስተኛው ባስቀመጥከው ሐዲስ ፈውቀ የሚለውን ቃል ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ አጉድለሃል። ለአንድ ግለሰብ ከ3 ሌሊቶች በላይ የሚገናኙ ሲሆን ይህ እየሸሸ ያኛውም እየሸሸ ወንድሙን ሊያኮርፉ አይፈቀድለትም። ከነሱ በደረጃ በላጫቸው ያ በሰላምታ ቀድሞ የጀመረው ነው። እናንተ የተከበራችሁ ዑለማዎች አሁን በአላህ ችሮታ 100ንም ሐዲሶች ደግሜ ላወሳላችሁ እችላለሁ። እናንተ እንዳወሳችሁት በመረጣችሁት ቅደም ተከተል በማስተካከል ደግሜ ለእናንተ አወራላችኋለሁ። በቃል የምንደድን ጸጋ ላጎናጸፈኝ ለአላህ ምስጋና ይገባው። ጸጋውንም እንዲያዘወትርልኝ ከመወገድም እንዲጠብቅልኝ እጠይቀዋለሁ። በሰማያት ውስጥና በምድር ውስጥ ያለው ሁሉ የአላህ ነው። በነፍሶቻችሁ ውስጥ ያለውን ብትገልጹ ወይም ብትደብቁት አላህ በርሱ ይቆጣጠራችኋል። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። አላህ በነገሩ ሁሉ ላይ ቻይ ነው። መልእክተኛው ከጌታው ወደ እርሱ በተወረደው አመነ፣ ምእመናኖችም እንደዚሁ። ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹም ከመልእክተኞቹ በአንድም መካከል አንለይም የሚሉ ሲሆኑ አመኑ። ሰማን ታዘዝንም፣ ጌታችን ሆይ ምህረትን እንሻለን፣ መመለሻም ወደ አንተ ብቻ ነው አሉ። አላህ ነፍስን ከችሎታ በላይ አያስገድዳትም። ለእርሷ የሰራችሁ አላት፣ በእርሷም ላይ ያፈራችሁ ኃጢአት አለባት። ጌታችን ሆይ ብንረሳ ወይንም ብንስት አትቅጣን። ጌታችን ሆይ ከባድ ሸክምን ከኛ በፊት በነበሩት ላይ እንደጫንከው በእኛ ላይ አትጫንብን። ጌታችን ሆይ ለእኛ በእርሱ ችሎታ የሌለንን ነገር አታሸክመን። ከእኛም ይቅርታ አድርግ፣ ለእኛም ምህረት አድርግ፣ እዘንልንም። ዋቢያችን አንተ ነህና በካሃዲዎች ህዝቦች ላይም እርዳን። አላህ በረካ ያድርገህ ሙሐመድ፣ አላህ በረካ ያድርገህ። ይህንን ፕሮግራም ለማየት እመኝ ነበር። ነገር ግን የሚቆጨኝ ከቤት መውጣት አለመቻሌ። እኔማ የሚያሳዝነኝ አላህ ለኔ የሰጠኝን ጠንካራ የሽምደዳ ጸጋ ለማረጋገጥ የባከነው ጊዜ ነው። ምናልባትም የተከበሩ ሼኽ አያውቁ ይሆናል። እኔ ቁርአንን 1/4ኛ በቀን ቀራለሁ፣ 1/4ኛውን ትቀራለሁ። በየ2 ቀኑ ቁርአንን አختማለሁ። የዛሬው ቀን ግን ባክኗል። በሌሊቱ ጊዜ ግማሹን ቁርአን ለመቅራት እታገላለሁ። ከፈጅር በኋላ ደግሞ በአላህ ፍቃድ ለጉዞ እዘጋጃለሁ። ማሻአላህ ማሻአላህ ሙሐመድ ማሻአላህ። ከሐዲስ ዘጋቢዎች በህይወት ይኖራሉ ብዬ የምጠረጥራቸውን ሰዎች የማውቃቸውን በስማቸው አዘጋጅቼልሃለሁ። የሚኖርበትን ከተማና የመንደር ስምም ጽፌልሃለሁ። እንካ ውሰደው፣ ያንተው ነው። ቢስሚላሂ ራህማኒ ራሂም። በአላህ ፍቃድ በቃሌ ሸምድጄዋለሁ። በዚህ ፍጥነት ማሻአላህ ማሻአላህ። ይህንን ችሎታ ለዋለልን አላህ ምስጋና ይገባው።
አብሽሪ እናቴ፣ ይሄ የሐጅ ወጫችን ነው። አልሐምዱሊላህ ማሻአላህ ላ ቁወተ ኢላ ቢላህ። ከጌታዬ ጋር ያንን ወሳኝ የሆነ ግዴታዬን ሳልሞላ መገናኘቴን እፈራ ነበር። አልሐምዱሊላህ ለጉዞ መዘጋጀት ይኖርብናል። መሐመድን ብትሆን አንተ በማትኖርበት ጊዜ ለጁማ ኹጥባ የሚሸፍንልህን ሰው መወሰን ይኖርብሃል። በአላህ ችሎታ ያልከውን አድርጌያለሁ። ምንጣፍ ለመግዛት ወደ ቡኻራ የሚሄዱ ብዛት ያላቸው ነጋዴዎች እንደነገሩኝ አንድ ስሙ ሙሐመድ ኢብኑ ኢስማኤል የሚባል ወጣት ከተማቸው ውስጥ ስሙ ጎልቶ ወጥቷል። ወጣቱም በቃል ሽምደዳ ላይ ጠንካራ፣ መረጃ በማቅረብ ላይ ብርቱ መሆኑን የቡኻራ ዑለማዎች በአዋቂነቱ ላይ የተስማሙበት መሆኑን ሰምቻለሁ። ሌላው ቀርቶ ጠቅላላ የከተማ ነዋሪዎች የእሱን ኹጥባና ትምህርቱን ለመስማት ወደሚሰግድበት ቦታ የሚሄዱ መሆኑን ነግረውኛል። ዑመር ኢብኑ ኢዘዲ የዚህን ወጣት ጉዳይ እንድታጣራና ከዚያም ስትመለስ ስለ እሱ ሁሉም ትነግረን ዘንድ ወደ ቡኻራ እንድትጓዝ አንተን ከሰዎች መርጬሃለሁ። ሼኻችኑ ይቅርታ ያድርጉልኝና ምክንያቱም ማወቅ እችላለሁ? የምኑ ምክንያት ነው የምትለው? ወደ ቡኻራ የምላክበትን ምክንያት የመሐመድ ኢብኑ ኢስማኤልን ጉዳይ እንድታውቅ ነዋ። ዑመር ለማለት የፈለገው ወስልን አንተ አትናገር። የዚህን አይነት ወጣት በእኛ ላይ ስሙን ጎልቶ መውጣቱን ያስከትለውን አደጋ አጣው። የቡኻራውን ወጣት የመሰለ ሰው በእርሶ በኢማሙ መሐመድ ኢብኑ ያህያ ዙኽሊ ላይ አደጋ ያስከትላል ብዬ አላምንም። አደጋው በእኛ ላይ አይደለም ዑመር፣ እንዲያውም በእናንተው ላይ ነው። እንዴት ሼኻችን? የነይሳቡር ነዋሪዎች የዲን ሊቃውንቶች ናቸው። ሰዎች እውቀትን ፍለጋ ወደ ሀገራችን ይጎርፋሉ። በዚህ አጋጣሚም ንግዱም ይጣጣፋል፣ ያድጋል። ነይሳቡር የምስራቁ ክፍል እንቁ ትሆናለች። ነገር ግን የዚህ ቡኻሪ ኮከብ ከወጣና ስሙ ከገነነ ወደፊት ነይሳቡር ትተዋለች። እውቀት እኮ ሀገር የለውም። ሙስሊም የምለውን እንዳትቃረነኝ እማጸናሃለሁ። አንተ በራስህ ከተማሪዎቼ ሁሉ በሽንደዳም ሆነ በእውቀት የላከው አንተ ነህ። ያዘዝኩህን አድርግ። የጉዞ ወጪህን እሸፍናለሁ። እንኳን ሀገሬ በሰላም መጣህ ቡኻሪ፣ ግባ። መካ ከመጣሁበት ጊዜ ጀምሮ እርሶን ለማየት በጣም ጓጓ ነበር። ለሐጅ ከመጡ ሰዎች መሃል ከአቡበክር ብን አብድላህ ብን ዙበይር ሐዲስን ለመስማት የማይወድ አንድም ያለ አይመስለኝም። አላህ በረካ ያድርግህ ልጄ፣ ተቀመጥ። እውቀትን ከእርሱ ለመማር ወዳለሁ። አንቱ ሸህ፣ እኔ ማንኝና ነው እውቀትን የምሰጥህ ልጄ? በስራ የምጠመድበት ጉዳይ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። እርሶ ደግሞ ከአባቶ የተወሰኑ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶችን መስማቱ አይቀርም። ዐለይሂ ሰላቱ ወሰላም። ለምን ሐዲስን መረጥክ ቡኻሪ? ጽሑፍ ትምህርት ቤት እያለሁ መጀመሪያ የሰማሁት ሐዲስ በሐዲሱ ዘጋቢዎች ላይ ችግር ነበረበት። ሐዲስን የምትፈልግ ከሆነ ሰዎች ለሐዲሶቻቸው ማረጋገጫ መነሻ የሚያደርጓቸውን የወሊድ አባት አህመድ ኢብን አዝረቅይን ታገኛለህ። ወደ ባግዳድን ብትጓዝ እዚያ አህመድ ኢብን ሐንበል አሉ። ወደ ግብፅም ብትጓዝ ሳዒድ ኢብን አቢ መርየም አሉ። እነዚህ ለሐዲስ ዘጋቢዎች ቋሚ የሆኑ ህግጋቶችን አኑረዋል። ሐዲስን ለመውሰድ ቅድመ መስፈርቶችንም ወስነዋል። ጉዳዩ በእርግጥም እንደምትለው ከሆነ ግዴታ የእነሱን ቅድመ መስፈርቶችና ያሰባሰቧቸውን ሐዲሶቻቸውን ማየት ይኖርብሃል። ኢንሻአላህ አደርገዋለሁ። ያሉትን አደርጋለሁ ኡስታዝ።
السلام عليكم. وعليكم السلام ورحمة الله وبركاته. ስለማን ለማወቅ ፈልገህ ነው? ሙሐመድ ኢብኑ እስማኤል። እሱን ጽሑፍ ትምህርት ቤት ውስጥ የኔ ጓደኛ ነበር። በእሱም ምክንያት ነበር የዲን እውቀት መማሬን ትቼ ወደ ንግድ ይዞኩት። በኪታቦች የተሞላ ካዝናን የወረሰ መሆኑንና ሁሌም ማዘውትሮ በማንበብ ላይ ጊዜውን እንደሚያሳልፍ ሰምቻለሁ። በቃል የመሸምደድ ጥንካሬውስ ምን ያህል ነው? እንደሱ የሚያፍዝ እንደሌለ ይናገራል። እኛን ብቻችንን ወደ ቡኻራ እንድንመለስ ልትተወን ነው? ለውቀት እኮ ነው እናቴ። መሐመድ ምን መሰለ፣ በእርግጥም እኮ ከታላላቅ የቡኻራ የድል ሊቃውንቶችም እጅ እኮ ተምረሃል። ሁሉም የታላቁ መድረሳ ሼህ ትሆን ዘንድ ፈቅደዋል። ከልጅነቴ ጀምሮ የማስበው በአጠቃላይ ሙስሊሞችን በሙሉ የሚመለከት ታላቅና ወሳኝ ጉዳይ ነው። አውቃለሁ ወንድሜ፣ ፍላጎቴ ትክክለኛነታቸው የተረጋገጡ ሐዲሶችን ነው። አሁን አህመድ፣ የነብዩ ሱና ከተከበረው ቁርአን በኋላ በእስልምና ሃይማኖት ሁለተኛው መሰረት ነው። ለሸሪዓዊና ለሸሪዓዊ ህግጋቱ መዘውተሪያ፣ የዲኑ መሰረታዊ ምንጭ፣ የንግግሩ ዓላማ መድረሻ አላህ አድርጎታል። በነብዩ ሱና መስራት ከተከበረው ቁርአን ጎን ለጎን ከሰዎች ግዴታዎች ውስጥ አንዱ ግዴታ ነው። ታላቁ ጌታችን በተከበረው ቁርአን ውስጥ እንደተናገረው ነብዩ ያመጣላችሁን ያዙ፣ ከሱ የከለከላችሁን ነገር ተከልከሉ ይላል። አሁንም ታላቁ ጌታ በሱረቱ ኒሳ መልእክተኛውን የታዘዘ በእርግጥም አላህን ታዘዘ፣ ከዚህ ወደ ኋላ የዞረ አንተም በእነሱ ላይ ጠባቂ አድርገን አላክንህም ይላል። የተከበረውን የነብዩን ሱና መሰብሰቢያና ትክክለኛነቱንም የማረጋገጫ ጊዜው የደረሰ ይመስለኛል አህመድ። ታዲያ በዚህ ምክንያት በዚህ በተከበረችው መካ ውስጥ መኖርን ታስባለህ? እኔ እዚህ ለረጅም ጊዜ መኖርን አላስብም አህመድ። ነገር ግን በአላህ ሱብሓነሁ ወተዓላ ፍቃድ ወደ መዲነተል ሙነወራ፣ ወደ ባግዳድ፣ ወደ ደማስቆ፣ ወደ ግብጽ፣ ወደ ተቀሩት እስላማዊ ከተሞችም የተከበረውን የነብዩን ሐዲስ ለማጥናት ይሄዳሉ። ነገር ግን ጉዞ ረጅም ነው ወንድሜ፣ ብዙ ገንዘብ ያስፈልጋል። በዚህ ጉዳይማ ብዙ አታስብ። በዚህ ጉዳይ ላይ አታስብ? እንዴት? በአላህ ፍቃድ ትንሽ ይበቃኛል። አህመድ ተው ያሻውን ያድርግ። አላህ በእርግጥም ከብዙ ሰዎች ባለ የሽምደዳ ጥንካሬና መልካም ግንዛቤ አብልጦታል። በዚህ ደግሞ ሙስሊሞችን ይጠቅምበታል። ነገረኝ ዑመር፣ ምን አገኘ? በእውቀቱ ሁሉም ተስማምተውበታል፣ ምን ጥቂቶች ሲቀሩ። እነዚህ ጥቂቶች ከዑለማዎች ናቸው? አይደሉም። እሱ ጋር ተቀመጥክም እንዴ? ወደ ሐጅ መጓዙን ነገሩኝ። ወደ ሐጅ? እንደዚያማ ከሆነ እውቀቱን ይዞ ከቡኻራ ወጣ ማለት ነው። ይህ ነው እንደሚያስፈሩት ኡስታዝ? መውጣቱ ሰዎች በዙሪያው እንዲሰባሰቡ ያደርጋቸዋል። ንግግሩንም እውነት ነው ይላሉ። ፈተና እናዘጋጀለታለና። ሀሳቡ ችግር የለው። ነገር ግን ያ ሊከሰት አይችልም። በሙስሊሙ ማህበረሰብ ዑለማዎች የእሱ ጉዳይና እውቀቱ ካልታወቀ በስተቀር ሊሆን አይችልም። በእርግጥም የተመረጡ የግብፅ ዑለማዎችን ሰብስቤልሃለሁ። ሁሉም የሐጅን ተግባር ለማከናወን የመጡ ናቸው። የነብዩን ሐዲስ መሰብሰብን በተመለከተ ያንተን ንግግር ለመስማት ሁሉም ጓግተዋል ሰለላሁ ዐለይሂ ወሰለም። አላህ በረካ ያድርጉት ሸኻችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሰው ስለሱ የነገርኳችሁ የኢስማኤል ልጅ መሐመድ ቡኻሪ ነው። ተቀመጥ መሐመድ። ዑለሞች ባሉበት ቦታ ቀድሜ ልቀመጥ አይገባኝም። አላህ በረካ ያድርግ። ተቀመጥና ልታደርግ ያሰብከውን ነገር እስቲ ንገረን። ተቀመጡ። ሁላችሁም እንደምታውቁት የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች በሰሃቦቻቸው ዘመንም ሆነ በታላላቅ የሰሃባ ተከታዮቻቸው ዘመን በቅደም ተከተል አልተዘገቡም። ያም የሆነው ከተከበረው ቁርአን ጋር እንዳይደባለቅ በመፍራት ነበር። በሁለተኛ ደረጃ የአላህ ውዴታ በእነሱ ላይ ይሁንና
ጠንካራ በሆነ የቃል ሽምደዳ የተካኑ ነበሩ። ከዚያ በመጨረሻዎቹ የታቢዕዮች ዘመን ሐዲሶችን መመዝገብ ተጀመረ። ያም የኸዋሪጆች እና የራፊዳ ተከታዮች ከበዙ በኋላ ነው። በመጀመሪያ ያንን የሰበሰቡት ሩበይዕ ኢብኑ ሱበይህና ሰዒድ ኢብኑ አቢ አሩባህ ነበሩ። ከነሱ በኋላ ኢማሙ ማሊክ መጡ። ሙወጣዕ የተባለውንም ኪታብ ደረሱ። ለሂጃዝ ሰዎችም ጠንካራ የሆኑ ሐዲሶችን መረጡላቸው። በውስጡም የሰሓባዎችን ንግግርና የታቢዕዮችን ፈትዋ አካተቱበት። ከዚያ በኋላ አውዛዒ፣ ሱፊያን አልሰውሪይና የተቀሩትም መጡ። ከዚያ በኋላ ዑለማዎች ለሐዲስ ሙያ ተለይተው ይወጡለት ጀመር፣ ሐዲስን ለመዘገብ ብቻ። እኔም በአላህ ችሮታና እገዛ አብዛኞቹን ኪታቦቻቸውን ተመልክቻቸዋለሁ። በውስጣቸውም ማሳመሪያና ማስተካከያ የሚፈልጉ ሐዲሶችን አግኝቼባቸዋለሁ። ትክክለኛ የሆኑ ሐዲሶችን ብቻ ለመዘገብ ያነሳሳኝ ይህ ነው። የመጀመሪያዎቹ ዑለማዎች በሐዲሱ ሰንሰለት ላይ ያሉት ዘጋቢዎች ቁጥራቸው አናሳ በመሆኑ ላይ ያተኮሩ እንደነበረና ያም የሐዲሱን ትክክለኛነት ለማረጋገጥ እንደሚጠቅም እናውቃለን። በተጨማሪም ያንኑ ሐዲስ ከሌሎቹ ሰሃባዎች በተደጋጋሚ መወራቱን የዘገባውን ትክክለኛነት ለማረጋገጥ ይውላል። በተጨማሪም ሐዲሱ በሌሎች ብዙ ዘጋቢዎች በተመሳሳይ ሁኔታ የተደጋገመ ከሆነ ሐዲሱ የበለጠ ይረጋገጣል። እንደዚያ ከሆነ አንተ የምታደርገው አዲስ ነገር ምንድነው? በመጀመሪያ የሐዲሱ ዘጋቢዎች ትክክለኛነት ከተረጋገጠ በኋላ ሐዲሱ መረጋገጥ ይኖርበታል። ምናልባት ሐዲሱ ላይ ድብቅ ነገር ይኖርበትና ሐዲሱን ሊያዳክመው ይችላል፣ ምንም እንኳን ሐዲሱ ላዩን ሲታይ ጠንካራ ቢመስልም። ነገር ግን ይሄ አንተም በጣም ያስቸግራል። የእውቀት ባለቤቶችን ደጋግሞ መጠየቅን ይፈልጋል። በሁለተኛ ደረጃስ ቡኻሪ? በሁለተኛ ደረጃ ሙስኒድ ማለት ሐዲሱን በሰነድ የሚያወራ ማለት ነው። ስለዚህ እውቀቱ ኖሮም አልኖሮም ያንን ማውራት ብቻም ይሁን ያው ነው። የዘጋቢዎቹን ትክክለኛነትና የዘጋቢዎችን ስም ለመለየት በአላህ ፍቃድ ቆርጫለሁ። ብዙ ቁጥር ባላቸው ዘጋቢዎች የተወራን ሐዲስ ወስዳለሁ። ምክንያቱም ሁሉም ተመካክረው ዋሹ ለማለት ስለማይቻል ከዘመኑ መራቅ ወይም ከቦታ ርቀቱ አንፃር። ይህማ ከሆነ ወደ ተለያዩ ሙስሊም ሀገራት ለመጓዝ ታስባለህ ማለት ነው? በአላህ ፍቃድ አስቤያለሁ። ከኪታቦች ሳይሆን ከሰዎች ሐዲስን ለመሰብሰብ ታስባለህን? በሰሃቦች ደረጃ 3 ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ወሰደን ብለው አንድን ሐዲስ ቢያወሩ እነዚህ 3 ሰሃቦች በአነስተኛ ደረጃ እያንዳንዳቸው ለ3 ታቢዕዮች ሐዲሱን ማስተላለፋቸው አይቀሬ ነው። ከታቢዕዮች ያወሩት 9 ይሆኑ ማለት ነው። እነዚህ 9 ታቢዕዮች ደግሞ እያንዳንዳቸው ለ3 ተከታዮቻቸው ሐዲሱን ያወራሉ። ይህ ከሆነ በ27 መንገዶች ሐዲሱ ተረጋገጠ ማለት ነው። ይህ ስራ ሲጠናቀቅ ከሰዎች ሁሉ የተሻልክ ትሆናለህ። ታዲያ በዚህ ተግባርህ ዱንያን ወደ ኋላ አሽቀንጥረ መጣልህን፣ ምግብህን ኪታብ ማድረግህን፣ የሌሊት ቆይታህን ለዚህ ስራ የሰጠህ መሆንህን፣ እረፍትህን የሰራሁን መከለሻ ማድረግህን፣ መኝታህንም እረፍት ማድረግህን እወቅ። በአነስተኛ ሰነድ የነብዩ ሐዲስ ላይ ለመድረስ የሚያጋጥም ጭንቀት እረፍት ነው። የምፈልገውን ሳላገኝ እረፍት ማግኘቴ ደግሞ እድለቢስነትና ጥሜት ነው። ትልቅነትን ይፈልጋል። ታዲያ ለምን የከተማዋን አስተዳዳሪነት አልፈለገም? ከጥርጣሬ ውስጥ ከፊሉ ወንጀል ነው ታላቁ ሼኻችን። አይደለም ሙስሊም። የቡኻሪ በእውነቱ እውቀትን የሚፈልግ ቢሆን ኖሮ እዚህ ወደ እኔ በመጣና የእኔንም ትምህርት በተካፈለ። ነገር ግን ኩራትን የከለከለው። ምናልባት ማንም ወደ እርሱ አልጠቆመውም ይሆናል። አይደለም ሙስሊም። ዑለማዎች በሙሉ የዙህሪን ደረጃ ያውቃሉ።
ስማ ዑመር፣ በቁርአን አፈጣጠር ጉዳይ ላይ ያንን ሰው እንዲፈትነው ወደ ሙእሚኖች መሪ ሙዕተሲም እልክሃለሁ። እሱ በቁርአን ጉዳይ በደንብ አድርጎ ይፈትነዋል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ከእናንተ አንደኛችሁ ወደ ኢማሙ አሕመድ ኢብኑ ሐንበል ቤት የሚወስደውን መንገድ ሊመራኝ ይችላል? እንግዳ ትመስላለህ። ኢማሙን መጥፎ ነገር አጋጥሟቸዋልን? እንዲታሰሩ መታዘዙን አታውቅም እንዴ? ያንን አውቃለሁ። ነገር ግን ሙዕተሲም ነፃ ያወጣቸው መሆኑን ሰምቻለሁ። ግን መስጊድ መሄድን ከልክሏቸው በቤታቸው ተቀምጠዋል። لا حول ولا قوة إلا بالله. ይህ በአሕመድ ኢብኑ ሐንበል ላይ እንዴት ይደረጋል? ፈተናው የጀመረው ማሙን አላህ ይዘንለትና ዑለማዎችን በቁርአን አፈጣጠር ላይ ለመፈተን ሲወስን ነው። ምክንያቱም አሕመድ ኢብኑ ሐንበል ቁርአን ፍጡር ነው የሚለውን አባባል ተቃውሞ ነበር። ቁርአን የአላህ ንግግር ነው፣ ጥንታዊና ጅማሬም የሌለው ነው አሉ። ሙዕተሲምም እንዲታሰሩና እንዲቀጡ ወሰነባቸው። በአላህ ይሁንብኝ፣ ይህ ለሙስሊሞች በሙሉ ፈተና ነው። የእውቀት ባለቤት ትመስላለህ። የሙዕተሲምን ንግግር በተመለከተ የተከበረው ቁርአን አላህ የሰው ልጆችን፣ በራሪ ወፎችን፣ አጠቃላይ በከውኑ ውስጥ ያሉትን እንደፈጠረ ሁሉ የተፈጠረ ነው የሚለውን አባባል እንዴት ታየዋለህ? ቁርአን የአላህ ንግግር ነው። የአላህ ንግግር ደግሞ ከባህሪያቱ አንዱ ባህሪ ነው። ባህሪያቱ ጥንታዊ ናቸው። መጀመሪያም ሆነ መጨረሻም የላቸውም። ኢማሙ አሕመድ እንደተናገሩት ትናገራለህ። ለመሆኑ ስምህ ማን ነው? ሙሐመድ ኢብን ኢስማዒል። ከየት ሀገር ነው የመጣኸው? ከቡኻራ። በአላህ እምላለሁ እኛ ለዚህ አቋም እንፈራልሃለን። ለሚጠይቅ ጥያቄ ፈጽሞ በዚህ መልኩ አትመልስ። ሙዕተሲም ይህንን ፈተና አልከለከለምን? ና የኢማሙን ቤት እኔ እመራሃለሁ። የዙህሊ ሁኔታ እንዴት ነው አንተዬ? ደህና ናት። ይህ ፊልም በበድር ኦዲዮ ቪዥዋል ማዕከል አኢመተል ሁዳ ታላላቆቹ መሪዎች በሚል ርዕስ የታላቁን የሐዲስ ፈርጥ የኢማም ቡኻሪ የህይወት ታሪክ በአማርኛ ሰርቶ ሲያቀርብሎ ታላቅ ደስታ ይሰማዋል። በአላህ ፈቃድ በቅርቡ በዚሁ ርዕስ የተካተቱ ተከታታይ የፊልም ስራዎችን ማለትም የኢማም ሙስሊምንና የኢብን ተይሚያን የህይወት ታሪክ ፊልም በቀጣይነት ለማቅረብ ዝግጅቱን አጠናቋል። ከዚያ በኋላ በበረሃ እየሄደ ሳለ ከዚያ በፊት ፊት ለፊት አግኝቶት የነበረውን ድንገት አገኘ። ከዚያ አንተ ማን ነህ ሲል ጠየቀው። ከዚያ ያ ሰው እጆቹን ወደ ሰማይ አንስቶ እየበረረ ሄደ። ከዚያም በራሪ ወፎችን ይዞ እየገደለና ሰዓት ውስጥም እየወረወረ እንደ ገደል ማሚቱ በሚያስተጋባ ድምፅ ሁለተኛ ወደ እኔ ዞረህ ብትመለከት ያን ቀን እገልሃለሁ፣ ሰዓት ውስጥም ወረውርሃለሁ አለ። ያንን ጂን ያየው ነው ከሆነ ምንድነው ማድረግ ያለብን? አፈር አይንህ ላይ አድርግ፣ ያኔ ሙሉ በሙሉ ካንተ ይርቃል። ጂኒ መጣብኝ፣ ጂኒ መጣብኝ። الله أكبر. الله بركة درجه لجي أحمد.
ወንድምህንም አላህ በረካ ያድርገው። በራሪ ወፎችን ይገላል ፈጽሙ። እኔም አላየው እሱም አያየኝ። የእስማኤል ልጅ አህመድ የእስማኤል ልጅ አህመድ አይደለህም እንዴ? አዎ። ምን ነበር ልል የፈለኩት? ምንድነው ረቢያ? አስብ ረቢያ አስታውስ። አህመድ የእስማኤል ልጅ ይፈልግ ነበር። አይ እሱ አልነበረም ይፈልግ ነበር። ተናገር ረቢያ። ማን ነው የእስማኤል ልጅ አህመድን የሚፈልገው? ረቢያ ስሜን እንዴት ልታውቀው ቻልክ? አንተ ራስህ ነው አሁን ስምህን የጠራኸው። እኔ መቼ ነው ያደረኩት? አሁን ነው ረቢያ፣ አሁን ነው። ከአሁን በፊትስ ምንድን ነበር ሰራ የነበረው? እኔ በምን አውቃለሁ? ግን እኔ አውቃለሁ። ሼዳኺሊ ዘንድ ነበር። ሼዳኺሊ? አዎ ሼዳኺሊ ጋር ነበር። አንተን እሳቸው ጋር እንደወስድ ይፈልጋሉ። ሼዳኺሊ እኔም ፈለጉኝ? መሐመድ እስካሁን ተኝተሃል? ተነሳ እንጂ ልጄ ረፍዷል እኮ። ምንድነው ይሄ? መሐመድ ጂኒው ጂኒ ማን ነው እንደዚህ አይነት ላይ አፈር ያደረገው? አንቺ የት ነው ያለሽው እናቴ? አፈሩን ከአይንህ ላይ አራግፈው፣ ያኔ ታይኛለህ። ጂኒ ሄዷል። አንተ ልጅ ይህን ተራ ወሬ ተው እንጂ። እናቴ መኝ ጂኒ እኮ እዚሁ ነበረ። አይ ልጄ፣ የአላህ የቁርአን አንቀጽ አዘውትሮ የሚነበብበት ቤት ፈጽሞ ሰይጣን አይገባበትም። እናቴ የት ሄድሽብኝ? የኔ ልጅ እኔ እዚህ ፊት ለፊትህ ነኝ እኮ። ኧረ አትታይኝም። ምንድነው የምትለው? እንዳይሽ ፋኑስን አብሪው። ልጄ እውነትህን ነው አትይኝም? ነገርኩሽ እኮ ፋኑስን አብሪው። ጭሱ ክፍሉን ይሞላዋል። እኔ ግን አንቺን አላይሽም፣ ምንም ነገር አይታየኝም። ልጄ بسم الله الرحمن الرحيم. بسم الله الرحمن الرحيم. قل أعوذ برب الناس. قل أعوذ برب الناس. ملك الناس. ملك الناس. إله الناس. إله الناس. من شر الوسواس الخناس. من شر الوسواس الخناس. الذي يوسوس في صدور الناس. الذي يوسوس في صدور الناس. من الجنة والناس. من الجنة والناس. صدق الله العظيم። በጣም ጥሩ ልጆች። ኡስታዝ የእስማኤል ልጅ አህመድ ውጭ ቆሟል። እሱን አልነበረም የሚፈልጉት? አሁን ረቢያ የእስማኤል ልጅ አህመድን አስገባው እንጂ። አልሐምዱሊላህ። ግባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔን እንደሚፈልጉኝ ረቢያ ነግሮኝ ነበር ኡስታዝ። ማሻአላህ አላህ በረካ ያደርግ። አባትህ እስማኤልን በጣም ትመስላለህ። ሰዎች ግን ወንድሜ መሐመድ ከኔ የበለጠ አባቱን ይመስላል ይላሉ። ለአባቴ አላህ ይዘንለትና። በጣም ትልቅ ሰው ነበር። እሱ ከኢማሙ ማሊክ የተማረውን እኔ ከእጁ ተምሬ ነበር። ስማ አህመድ፣ በአላህ ፍቃድ ዛሬ ወደ አንተ የላኩብህ
ለአዲስ ጀማሪ ህፃናቶች የቁርአን ሂፍዝና የሐዲስ ትምህርት እንደሚጀምር ልነግርህ ነው። አሃ ገባኝ ኡስታዝ። ለዚያ ነው ወንድሜ መሐመድ የሚፈልጉት? የአባትህን ዕዳ ለመመለስ ነዋ። እርሶ በሚወስኑት ቀን ወንድሜን እልክልዎታለሁ። በአላህ ፍቃድ ከነገ ወዲያ። በአላህ ፍቃድ ኡስታዝ፣ በአላህ ፍቃድ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. በዚህኛው የውሃ ጠብታ የቀኝ አይኑን 3 ጊዜ ይታጠባል፣ የግራ አይኑን ደግሞ 5 ጊዜ ይታጠባል። ምናልባት የአይኖቹ ብርሃን በድጋሚ ይመለስለት ይሆን? ተስፋው የደከመ መሆኑን ልደብቅህ አልፈልግም፣ ግን የቻልነውን ያህል ጥረት እናደርግለታለን። ያም ግዴታችን ነው። አላህ በረካ ያድርጎት። አንቱ ሐኪም ይሄዱ እንግዲህ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ረብ ያ ረቢ ያ ረቢ አይኑን መልስለት፣ ያ ረብ አይኑን መልስለት፣ ያ ረቢ። ለራስሽ ዘኝ እንጂ እናቴ። የልጅ አይኑ ጠፋ እኮ አህመድ፣ የልጅ አይኑ ጠፋ። እናቴ ምንድነው የሚያስለቅስሽ? ልጄ እኔ ፍቅር በአላህ ፈቃድ ብርሃኔ መለሰኝኛል ኢንሻአላህ። መቼ ልጄ? ብርሃኔን የወሰደብኝ ጂኒ ምንነቱን ያወቅን ቢሆን ኖሮ የአይኔን ብርሃን ልንመልሰው እንችል ነበር። ይህንን መሰረቱ የለሽ ወሬ የነገረ ማን ነው? መሐመድ። እውነት እኮ ነው። በፍጹም መሐመድ፣ ፈጽሞ ውሸት ነው። ጭብጥና መሰረት የለሽ ወሬ ነው። መሐመድ አስተውል። ሸይጣን ኢማን የሞላበት ቤት ፈጽሞ አይገባም። ተመልከት። እንዴት ልመልከት? እኚህ የሙጊራ የልጅ ልጅና የኢብራሂም ልጅ የሆነው የአባታችን ኢስማኤል ኪታቦች ናቸው። ከቁርአንና ከሐዲስ የሆኑና በእውቀት የተሞሉ ናቸው። በእርሻ ስራ ያልተጠመርኩ በሆን ኖሮ አነብልህ ነበር። አንቺ አንብቢልኛ እናቴ። በአላህ ፍቃድ አነብልሃለሁ። እናቴ አይሆንም። ሙሐመድ ጽሑፍ ወደሚማርበት ትምህርት ቤት መሄድ አለበት። ሼህ ዳኺልይም እሱን እንደሚፈልጉት ተናግረዋል። አይሆንም። እሳቸው ጋር አልሄድም። ለምን ልጄ? እሳቸው እኮ ረጅም አለንጋ ይይዛሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ለምንድን ነው ዱላ የምትፈራው መሐመድ? አለንጋ እኮ ትምህርቱን በአግባቡ ወደሚያጠና ተማሪ አትዘረጋም። ልጄ አትፍራ ልጄ። እኔ ቃል እገባልሃለሁ፣ አንተ ፈጽሞ የተማርከውን አትረሳም። ለምን የአይኑን ብርሃን እንዳጣ ታውቃላችሁ? በሌሊት ጂኒ መጥቶ ብርሃኑ ይዞበት ጠፋ። ከሱ ራቁ። ጂኒ የመጣ እንደሆነ የእናንተንም አይን ያጠፋባችኋል። አንተ ልጅ የታለ ለሼሁ ልትሰጠው ያዘጋጀኸው ዳቦ? እዚህ ጋር ነበር። እዚህ ነበር? የት? ጂኒ መጥቶ ይዞበት ጠፋ። ጂኒ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼህ ዳኺሊ መጥተዋል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለምን ብቻህን ትቀመጣለህ አንተ ልጅ? ዳቦ ይዞ አልመጣም። አንተ ልጅ ለምን መልስ አትሰጥም? እውር ነው ኡስታዝ። ላ ሐውለ ወላ ቁወተ ኢላ ቢላህ። ረቢያ ጥራው፣ ቀረብ ይበል። እንዳሉት ቶሎ በል ተነስ፣ ሼኹ ይፈልጉሃል። ተነስ፣ መገረፍህ ነው። ምንም ዳቦ ይዘህ ስላልመጣ ይገርፈዋል። ኡስታዝ አትግረፉኝ እባክዎትን። እኔ ዳቦ አምጥቼ ነበር፣ ከኔ ጋር ነበረ። ወይ ቸጉድ! ማን ነው እኔ እንደምገርፍህ የነገረ? ወደ እኔ ቀረብ በል ልጄ። ገረብ፣ አትፍራ። ስምህ ማን ነው? መሐመድ። መሐመድ የእስማኤል ልጅ? አዎን እኔ ነኝ። ተቀመጥ ልጄ፣ ተቀመጥ። ቁጭ በል። ዛሬ በያሲን አንቀጽ እንጀምራለን። እሷን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም
ለሁሉም ነገር ልብ አለው። የቁርአን ልቡ ያሲን ነው ብለዋል። ስለዚህም በቁርአኑ ልብ እንጀምራለን። ما شاء الله لا قوة إلا بالله. عند جزء بتشاك في تتنبول بقاله مشمدر جالك. እናቴ ኡስታዛችን አንድ ጊዜ ብቻ ነበር ያነበቡልን። ከመሆኑም ጋር ግን በቃል ሸመደድኩት። ما شاء الله ما شاء الله. الله يكفتልህ ልጄ። ኡስታዛችን እንደነገሩን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ለሁሉም ነገር ልብ አለው። የቁርአን ልቡ ደግሞ ያሲን ነው ብለዋል። ما شاء الله ما شاء الله. الله بركة ያድርግ መሐመድ። ነገር ግን ስለ ሐዲሱ ሰነድ ወይም ስለ ዘጋቢዎቹ አልነገሩም። ስለ ሐዲሱ ሰነድና ስለ ዘጋቢዎቹ ስለ እነዚያ ከነብዩ ሰለላሁ ዐለይሂ ወሰለም ሰማን ብለው ስለሚያወሩ ሰዎች ማለት ነው። አይ ስለዛ ምንም አልነገሩን። እንዳ ከሆነ በአላህ ፈቃድ ነገ መጠየቅ ትችላለህ ኢንሻአላህ። ለምንድን ነው የጠየቀኝ ልጄ? የሐዲሱን ዘጋቢዎች ለማወቅ ፈልጌ ነው። እስቲ ንገረኝ፣ ካሁን በፊት ስለዚህ ጉዳይ ዕውቀቱ አለህ እንዴ? ፈጽሞ የለኝም ኡስታዝ። እሱ በማይረባ ነገር ጊዜ ያቃጥልብናል። እሱን ተውት ኡስታዝ። አንተ ልጅ ቁጭ በል ቁጭ በል። ሳልፈቅድልህ ሌላ ንግግር እንዳትናገር። ትምህርቱን እስካልጨረሱልን የዛሬ እንዳባ አልሰጡትም። ረቢዓ ረቢዓ አምጣ። አቤት ኡስታዝ። እዚህ ነው እዚህ ነው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عند فلكኝ እናታችን ነገረችኝ። ምን ትፈልጋለህ? ወንድሜ እባክህ ይህንን ኪታብ ታነብልኝ ዘንድ እማጸንሃለሁ። ካሁን በፊትም ይህንን ፍላጎትህን ነግረኸኛል። ነገር ግን እኔ ከእርሻ ቦታ ደክሜ ነው የምመለሰው ብዬ ነበር። አንተም ይደክመሃል፣ እናቴም ይደክመታል። ታዲያ ለኔ ማን ያነብልኛል? ኡስታዛችን ደግሞ ኪታቡን ነገ ይወስዱታል። ይህ ኪታብ የሼህ ዳኺሊ ኪታብ ነው እንዴ? አዎ ሰውኝ ነው። የሚያነብልኝ ሰው ባገኘው። ኪታቡ የኢብኑ ሙባረክ ኪታብ ነው። ታነብልኛለህ? በሚገባ። አንተ አባቴ አደራ ነህ እኮ። በእርግጥም ከመብቴ ያጓደልኩ እንዳልሆን እሰጋለሁ። በል ሳነብልህ ስማ። اللهم فرج الهم كاشف الغم مجيب دعوة المضطرين رحمن الدنيا والآخرة ورحيمهما أنت ترحمني ارحمني برحمة تغنيني بها رحمة من سواك يا رب دعاء እንድናደርግ ካዘዝከን ምላሽ እንደምትሰጠንም ቃል ገባህልን። ልጅህን ፈውስልኝ፣ አይኑን መልስልን፣ የአይኖቹን ብርሃን መልስልን ያ ረብ العالمين ያ ረብ። አንድ ጊዜ ብቻ ተነቦልህ በቃል ሸመደድከው? አሁን ኡስታዝ። ሱብሃንአላህ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይግቡ የሰይድ አባት። ለአንድ ውር ልጅ ብለህ ልጄን ትገርፈዋለህ? ልጅህ የተገረፈው ስራ አጡ ሰው ነው። ልጄ መብቱን ሊወስድ ነበር የፈለገው። እሱ ለዚህ ዕውቀት ጉዳይ የሌለው መሆኑን አታውቅም? ምን እያልክ ነው የሰይድ አባት? ነግደህ ከእውቀት ያብቃቀዋል። ቶሎ በል ልጄ ቶሎ በል።
የኔ ንግድ ላንተ የተሻለ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ሌላ ዳቦ ቀነሰብን። አጋጠመ? ማየት ጀመርኩ። ምን? አይነህ በራ? አሁን በልብህ ነው የምታይኝ ልጄ? ኧረ በዓይኖቼ ነው የማይሽ። በልብህ ነው የምታይኝ ልጄ? በዓይኖቼ ነው የማይሽ እናቴ። አልሐምዱሊላህ አልሐምዱሊላህ አልሐምዱ ወሽክሩ ለከ ያ ረብ አልሐምዱ ወሽክሩ ለከ። ዱዓዬን ተቀበልከኝ። አልሐምዱሊላህ። ለረጅም ዓመታት ወደ ባግዳድ አልመጡ። የእድሜ ጉዳይ ነው ጌታዬ። ላ ሐውለ ወላ ቁወተ ኢላ ቢላህ። ሌላው ቀርቶ ለፈጅር ሰላት መውጣት አይችሉም። እንደዚያ ከሆነ ማን ነው እሳቸውን የሚተካው? ከነይሳቡር ነዋሪዎች ሁሉ የላቀውና በእውቀቱ ከሁሉም የበለጠው ከነይሳቡር ሰዎች በላጩ ማን ነው እሱ? ስሙ ሙስሊም የሚባል ወጣት ነው። ስለ ቡኻሪይስ ምን ይላል? እውነታውን ይሻሉ ጌታዬ። ከእሷ ውጭ ምንም አልሻም ዑመር። ስለ እውቀቱና ስለ ቁጥብነቱ ሰምቻለሁ። የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች በማሰባሰብ ላይ መሆኑን የሚያረጋግጡ አንዳንድ ወሬዎችም ደርሰውኛል ማለት ይችላለሁ። عليه الصلاة والسلام። ያንንም የሚያደርገው ከምንጩ ነው። ንዑስ አርስቶችን በመስጠትና በመከፋፈል ላይ እንደሚያተኩር ከዛም ከሁሉም የበለጠ ትክክል የሚሆነውን እንደሚመርጥ ቅንጣት ታህል ጥርጣሬ ያለበትን ሐዲስ ደግሞ በፍጹም እንደማይቀበል ሰምቻለሁ። ታላቅ ስራ ነው። ነገር ግን ኢማሙ ዙህሊ የቡኻሪ ማንነት ገኖ የወጣ እንደሆነ በዑለማዎች መሃል ያላቸው ክብር እንዳይጠፋባቸው ይሰጋሉ። ለዙህሊ ንገራቸው፣ ለቡኻሪ የምናዘጋጅለት ፈተና ከቁርአን አፈጣጠር ፈተና የከበደ ነው። ከሂጃዝ ዑለማዎች የመጡልኝ እነዚህ ደብዳቤዎች ሁሉም ስላንተ ይናገራሉ። ስለኔ? አሁን ለመስራት ባሰብከው ጉዳይ ሁሉም ያዝኑልሃል። ከእርሱ ለመማር ነው የመጣሁት። ምክሬን የምትሻ ከሆነ እሰጥሃለሁ። እውቀት ከሆነ ግን አንተ ባለቤቱ ነህ፣ አንተው ዘንድ አለ። አላህ ከዚያ ይጠብቀኝ ሸኻችን። እርሱ የዘመኑ አዋቂ ኖት እኮ። ከመብቴ በላይ አትስጠኝ። ያደረኩት ጥረት እንጂ ሌላ አይደለም። የጠራውና የላቀውን አላህን የምጠይቀው ስህተቴንና መርሳቴን እንዲምርልኝ። አሁን ስለኔ ጉዳይ ተውና ልታደርገው ያሰብከውን ንገረኝ። የወደድከውን ህግጋትና የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች ልትዘግብ ስለመሆኑ ንገረኝ። ሰለላሁ ዐለይሂ ወሰለም ነገሩን ሁሉ ዘርዝሬ ነግሮታለሁ ኡስታዝ። አሚረል ሙእሚኒን ከኛ ምን እንደሚፈልጉ ልናውቅ እንሻለን። የዚህን የቡኻሪ ጉዳይ እውነታውን ይሻሉ። እንዴት? እናንተ ዑለማዎች ናቸው። ምላሽ የሌላቸውን ጥያቄዎች በመጠየቅ
የበለጣችሁ አዋቂዎች ናችሁ። የቡኻሪ የመሸምደድ ችሎታ ጠንካራ መሆኑን ሰምተናል። ይህ ሰው በዑለማዎች መካከል እንደ መብረቅ ፍጥነት ታዋቂ ሆኗል። ከኔ ጋር አይደላችሁም እንዴ? ትክክል ነው። ሁሉም ዑለማዎች ቡኻሪ ያገኘውን ይህንን መሰል ታዋቂነት ይመኛሉ። የእሱ ምክንያቱን ግን አላወቅንለትም። ምናልባትም ምክንያቱ ያ የሚያካበውና የሚቀድመው ጠንካራ የህፍዝ ችሎታውና ሰፊ ዕውቀቱ ይሆናል ብዬ ገምታለሁ። ታዲያ የህፍዝ ችሎታው እንደዚያ ጠንካራ ከሆነ ለኛ መግቢያችን ይሆናል። እንዴት? 10 የሐዲስ ዘጋቢዎችን እንመርጣለን። ለእያንዳንዱ ሰው 10 ሐዲሶች ማለት ነው። ያም ማለት 100 ሐዲሶችን እንሰበስብለታለን ማለት ሲሆን ዘገባውንና ዘጋቢዎችን እናቀያየርበታለን። የዚህን ሐዲስ ዘገባ በሌላ ዘጋቢ እናደርግበታለን። የሌላኛውን ዘጋቢ ደግሞ ለዚህኛው ሐዲስ እንቀይረዋለን። ድንቅ የሆነ ሐሳብ ነው። የትኛውን ጎበዝ ዓሊም ፍጹም ሊቋቋመው የማይችለው ፈተና ነው። አሃ እንግዲያውስ ይህን ፈተና እንደምንፈትነው ለሙእሚኖች መሪ ሙዕተሲም ነገሯቸው። ሰላዮቻችን ቡኻሪ ኢማሙ አህመድ ጋር በእንግድነት ማረፉን ነግረውናል። ማንኛውም ሐዲስ የጎመን ዘር ፍሬ የምታህል እንኳን ጥርጣሬ የሚኖርበት ከሆነ ወደፊት ሙሉ ለሙሉ አልወስደውም፣ ከኔ አርቀዋለሁ። አንድን ሰው ከአንዱ የሷሃባ ተከታይ የሰማውን ሐዲስ ቢያወራልህና እሱን በህይወት ያላገኘው ከሆነስ ምን ታደርጋለህ? ሐዲሱ ከአንድ ሰው ብቻ ከተወራ ወይንም በአንድ ቦታና ዘመን የተሰባሰቡ ከሆኑ በሁለት ሰዎች የተወራም ቢሆን ፈጽሞ አልወስደውም። ለምን? ምናልባትም በመካከላቸው በአንድ ነገር ሊስማሙ ይችላሉ። የበለጠ ትክክል የሚሆነው አንድን የሐዲስ ዘገባ ከየመን ሰዎች፣ ከሻም ሰዎች፣ ከግብጽ ሰዎች እንዲሁም ከባግዳድ ሰዎች መውሰድ ነው። ያንን ያደረክ ከሆነማ መሐመድ ከረሱል ሰለላሁ ዐለይሂ ወሰለም ንግግሮች ውስጥ ከትክክለኛ ሁሉ ትክክለኛ የሆኑ ሐዲሶችን የሰበሰብክ የነብዩን ሱና ሕያው ያደረክ ከነብዩ ሱና ያልሆነና የማይገቡ ነገሮችን ያራክ ሰው ያለ ጥርጥር ትሆናለህ። ልጅ ሆይ እኔ ለዚህ እጅግ አድካሚ ስራህና ለምትቸገርበትም ስቃይ ጭምር አዝንልሃለሁ። የእኔ እርሶን መጎብኘት የስቃይ ምክንያት እንዳይሆንብዎ እመኛለሁ። ይህንን አትበል። ብዙ ስቃዮችን አሳልፌያለሁ። ነገር ግን አላህን ሱብሓነሁ ወተዓላ የምጠይቀው በተቃራኒው ያንተን መጎብኘት ባንተ ላይ የምትፈልገውን ከማድረግ የሚከለክልህ የስቃይ ምክንያት እንዳይሆን። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምንድነው ጉዳያችሁን? መዘየር ትሻላችሁን? ቡኻሪ ወደ እርሶ መምጣቱን አውቀናል። ቡኻሪ? አሁን መሐመድ ኢብኑ ኢስማዒል እዚህ እርሶ ዘንድ ነው ያለው ይላሉ። ያንን ማን ነገራችሁ? ሸኻችን ይቅርታ፣ ይኸውን የፊት ለፊታችሁ ነኝ። መሐመድ ኢብኑ ኢስማዒል አልቡኻሪ አንተ ነህ? አሁን የመጣ ነው የሽምደዳ ችሎታን ጥንካሬና የእውቀትን ስፋት የሚያመላክት ፈተና ልናዘጋጅልህ ፈልገን ልንሰማን የመጣ ነው። ማዕሙን የጀመረው ፈተና ቁርአን የተፈጠረ ነው ወይስ ጥንታዊ? አይደለም፣ ማዕሙን ሞቷል፣ ፈተናውም ሞቷል። ነገር ግን እኛ ከዚህ የበለጠ ፈተና ነው ላንተ የምናዘጋጅልህ። ወንድሞቼ እዚህ ፈተና ጥቅሙ ምንድነው? ታዋቂ የሆነበትን የሽምደዳ ጥንካሬ ቁርጥ ባለ መረጃ ፈትነን እርግጠኛ እንድንሆን ነው። ወንድሞቼ በአንዲት ዘገባ ወይም ዘጋቢዎች እንኳን ሳይሳሳት ሙሉ ሰነድ ኪታቤ ውስጥ የዘገብኳቸውን የረሱል ሰለላሁ ዐለይሂ ወሰለም ንግግሮች ከጥቂት ደቂቃዎች በፊት አሰምቶኛል። አንድም እንኳን ሳይሳሳት። ሰዎች በተሰበሰቡበት ፊት በራሳችን እንፈትነዋለን። ይህች ከበስተኋላዋ ምንም ጥቅም የሌለባት ተንኮል ናት። ተዋቸው፣ የፈለጉትን ያዘጋጁልን። ፈተና እኮ ከባድና አስቸጋሪ ነው ብሩሪ። ፈተና ፈተና ነው። እኛ ለአላህ ምስጋና ይግባውና ለፈተና አንንቀጠቀጥም።
የኃያልነትና የአሸናፊነት ባለቤት የሆነው አላህ ቢስሚላሂር ረህማኒር ረሂም። አላህና መላእክቶቹ በነብዩ ላይ ሰላት ያወርዳሉ። እናንተ ያመናችሁ ሆይ በነብዩ ላይ ሰላትና ሰላምን አውርዱ ይላል። ምናልባትም በነብዩ ሰለላሁ ዐለይሂ ወሰለም ላይ የተሻለው ሰላትና ሰላም ተሸሁድ ላይ የመጣው ነው። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى إبراهيم اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى إبراهيم في العالمين إنك حميد مجيد اللهم صل وسلم وبارك على سيدنا مولانا محمد وعلى آله بقدر حبك فيه وبجهلي فبجعلنا ما نحن فيه اللهم صل وسلم وبارك على سيدنا محمد وعلى آله عدد كمال الله وكما يليق بكماله اللهم صل وسلم وبارك على سيدنا محمد وعلى آله وأصحابه عدد كمال الله وكما يليق بكماله الله أنت وستاوي مسترين مهنا وجاي مانتين توكلنا سببي